ማለት ልታለቅሽ ነው? መኪና ያደርኩ ባባቴ ምክንያት ነው 1600 ሆርስ ፓወር 3 ሚሊዮን ከሆነ 1.5 ባትሪ ነው። መኪና ስላለ ካር ፐርሰን ነው ማለት አይደለም። መኪና ከሌለ ደግሞ ካር ፐርሰን አይደለም ማለት አይደለም። አላማስተድም ብሎ እሱን ማን ትረሳላችሁ? እንዴት ትረሳላችሁ? like ፉሊ ነው እንደዚህ በኔ ሳይድ ሙሉ እንደዚህ ነው ይሄ ባይ ባይ እሺ እዛ ጓዳ ግቢ ነው የሚል አይነት ኮሜንቶች ይላሉ። first time አውቶሞቲቭ እና ሜካኒካል ምድር ነው በጣም ትልቅ ብሮድ የሆነ ኮሚኒቲ ነው አውቶሞቲቭ ኮሚኒቲ። ሶ ይሄን ኮሚኒቲ ደግሞ ሴቶች እንዲቀላቀሉ በጣም እንፈልጋለን። አሁን ለኔ መኪና ማሽን ነው ብዬ አላስብም። ጀምሩ ደመቀናታችሁ አታውቂውም? ሰላም እንደምናችሁ። አዲስ ፖድካስት ላይ ዛሬ በአዲስ ሴታፕ እና በአዲስ ሰው የመጣ ነው። ኤፒሶድ 3 ነን። ኤፒሶድ 3 ላይ ደግሞ ለየት ያለ ነገር ይዘን እንምጣ ብለን ኢትዮጵያ ውስጥ ያልተለመደ ብዙ ሰው የሌለበት ሴክተር ላይ የሚገኝ አንድ ሰው ይዘንላችሁ መጥተናል። ይህን ሰው ካላወቃችሁት እኔ ያዝንባችኋለሁ። እስቲ አንድ ጊዜ እጃችሁን አንድ ላይ ለሃኒ ኢምፓየር። ሰላም ነው? እንዴት ነሽ? ሰላም ነው። ሃኒ ኢምፓየር ማለት ኢትዮጵያ ውስጥ ገና እያደገ ያለ ኮሚኒቲ አለ፣ ካር ኮሚኒቲ፣ ስለ መኪና ምናምን ነገር የሚሰሩና እዛ ላይ ደግሞ በጣም ውስን የሆኑ ሴቶች ያሉበት ቦታ ነውና መኪና ኢንቱዚያስት ኢትዮጵያ ውስጥ ከዛም በኋላ ሴት። እንደምን ነሽ? ሁሉ ሰላም? እንዴት አገኘሽ ቦታችን? አሪፍ ነው። ያው ብርቆ ነው ቢኖሽ። እሺ ሃኒ አይ ቲንክ ወደ ሙሉ ፖድካስቱ ከመግባታችን በፊት ራስሽን አስተዋውቂንና ማናት ሃኒ? ምንድነው የምትሰራው? ምንድነው የተማረችው? እንደዛ ነገር። ሃኒ ኢምፓየር የቲክቶክ ስሜ ነው። ኦኬ። ሪል ስሜ ኦር ላይክ የመታወቂያ ስሜ ዲዲያ ጌታቸው። ዲዲያ ጌታቸው። ዲዲያ ጌታቸው። ያ እና ሜካኒካል ኢንጂነሪንግ ባችለር ዲግሪ አለኝ። ኦኬ። እና ከተመረቅኩ አይ ቲንክ 1 አመት ሊሆን አዲስ ምሩቅ ናት። እሺ። እና አሁን ስራ እየሰራሁ እገኛለሁ። That's very nice። አንደኛ የዲዲያ ስትይ ማለት ነው ማን ትዝ አለኝ መሰለሽ? ጀንበሩ ደመቀ። ማን? ጀንበሩ ደመቀን አታውቂውም? አታውቂውም? ኦኬ። እሺ። ጀንበሩ ደመቀ ማለት ራፐር ነው፣ ዘፋኝ ነው እና የዲዲያ ነው አይ ቲንክ የዲዲያ ያለው ወንድም ይሆናል አይደለ? ስሙ የዲዲያ ነው እሱና አንደኛ እሱ ነው ትዝ ያለኝ። ከዛ ሁለተኛ ደግሞ ሜካኒካል ኢንጂነሪንግ ላይክ እንዴት መረጥሽው? ላይክ ሜካኒካል ኢንትረስት ነበረኝ እና የተመደብኩበት አምቦ ዩኒቨርሲቲ ነበር። ኦኬ። እዛ ደግሞ የነበረው አውቶሞቲቭ ቢኖር ሜቢ አውቶሞቲቭ ቀባ ነበር። ግን ሜካኒካል ኢንጂነሪንግ ክሎዝ ቱ ዳት ስለሆነ በሱ አውት ኦፍ ፊልድ። አውቶሞቲቭ እና ሜካኒካል ምንድን ነው ልዩነቱ? there's a difference። ያው አብዛኛው ተመሳሳይ ነው፣ ግን ሙሉ ላይክ መኪና ላይ ነው። አውቶሞቲቭ ላይክ ኢትስ አውቶ ነገር ላይ ነው። ሜካኒካል ሲሆን ላይክ ሮድ ይሆናል። የተለያዩ ነገሮች ላይ ኢቭን ማሽነሪ፣ ፋብሪካ፣ ማኑፋክቸሪንግ ላይ፣ ዲዛይን ላይ የተለያዩ ብሮድ ነው። ሜካኒካል ኢንጂነሪንግ እኔ ዩኒቨርሲቲ የነበርኩኝ ትዝ ይለኛል። ያለኛ እንትኖች ሜካኒካል ፈለጣው ምናምን ከባድ ነው ነበር እና እንዴት ኮፓረክሽ? ከዛም በኋላ ደግሞ ከአዲስ አበባ ወጥተሽ አምቦ ዩኒቨርሲቲ ሀወዘት እና ለመናገር ይከብዳል፣ ጥያቄ የለውም። ግን ኢንትረስቱ ስለነበረኝ I was very passionate እንደዚህ መኪና ላይ መጀመሪያው መኪና ስለምትወጂ ነው ሜካኒካል የመረጥሽው? ስለ መኪና ማወቅ ስለምፈልግ ከነበረኝ ፍላጎት እና ኢንትረስት የተነሳ ሜካኒካል ኢንጂነሪንግ መረጥኩና እዛ አምቦ ዩኒቨርሲቲ ገባሁ ማለት ነው። አይ ቲንክ አብዛኛው ሰው አለን የሆነ ፓሽን፣ ግን ያንን ፓሽን ፍለጋ ዩኒቨርሲቲ ድረስ ምናምን ነገር አንገባ መሰለኝ እና በጣም ኢንተረስቲንግ ነገር ነው። ብዙ ጊዜ እኔም እዚሁ ተማሪ ምናምን ተብያለሁ። አምቦ ደግሞ ነው በዛ ጊዜ የነበረው በጣም ጥሩ ነገር ላይ አልነበረም በዛ ሰዓት። ያንን ነገር ስለነበረ አትሂጂ ምናምን ተብዬ ነበር። ግን ስለ ዩኒቨርሲቲ የሆነ ነገር ጠይቀሽ ደስ ይለኛል። አይ ቲንክ እናንተ በሄዳችሁ አሁን አንቺ በገባሽበትም አመት በእኛም እኔ ከአንቺ ትንሽ እፈልጋለሁ እና በእኛም ባች ትንሽ ዩኒቨርሲቲዎች ላይ ደስ የማይል ነገር ነበር። አብዛኛው ዩኒቨርሲቲ ላይ ኦልሞስት ሁሉም ዩኒቨርሲቲ ላይ በሚባለው እና ዩኒቨርሲቲ ላይ ከምታስታውሻቸው ከበድ ያሉ ሞመንቶች ወይም የሆነ አለ አይደለ አሳለፍኳቸው የምታያቸው ነገሮች አሉ?
ምግብ ዋይዝ ሊሆን ይችላል። ብዙ ነገር ብዙ ይኖራል። ዩኒቨርሲቲ እንዴት ነው መሰለህ ላይክ I feel like it is kind of እስር ቤት like I can't say that but it's some kind of like that ማለት ሄዳለህ ትገባለህ ትማራለህ ተመሳሳይ ሩቲን ውስጥ ነው ያለው። I think እዛ በጣም የተቸገርኩት ምግብ ነበር መጀመሪያ እና ደግሞ የሆነ ከመጣሁበት ባክግራውንድ it was very hard ለኔ ለኔ was like unexpected እዛ ሄዶ መማር ምናምን ለኔ was very unexpected እና ግን እኔ like ለምፈልገው ነገር it was very passionate ስለነበርኩ ለምፈልገው ነገር አይ ሄዳለሁ ምናምን ነገር አይ እዚሁ ተማሪ አይ እኔ ሄዳለሁ እዛ and I'll see it እና ለኔ was ጥሩ ነገር ዩኒቨርሲቲ በመግባቴ I have like ከትምህርቱ በዘለለ ደግሞ like ከብዙ ሰዎች ላይ ብዙ ነገር ትማራለሽ አይደል? that's the different የሚያመጣው ነገር ዩኒቨርሲቲ ገባና ያልገባ ሰው ይለያያል። I think ያለ ብቻሽን መሆን ብር ማኔጅ ማድረግ ሰዎች ጋር ከሰዎች ጋር ኮሚኒኬት ማድረግ ምናምን ብርህ አይቃቃም። እኔ ብሬን ጨርሼ የሆነ ጊዜ ማለት ነው ፍሬሽ ነው ምናምን የነበርኩኝ የተላከልኝም ብር እንዳለ ጭርስ አድርጌው የታባት ሂድ ደግሞ የካፌ ምግብ ለእኔ አይሆንም ጨጓራ በሽተኛ ነኝ። በቃ አስቸጋሪ ነው። አይበቃም ለዩኒቨርሲቲ ብር አይበቃም። ምንም አይነት ብር አይበቃም። ጨምሩላቸው ላኩላቸው እንዳለ እንዲህ የምር አይበቃም። I think አምቦ እኔም አንዴ መጥቻለሁ። የሆነ ዋና ቦታ ምናምን አላቸው የፍል ውሃ ምናምን ነገር የሚወጣው እዛ ዋኝቻለሁ ምናምን ነገር እና በጣም ጸዴ ቦታ ነው። አምቦ እንደ ሀገር ደስ ይላል ያለው ነገር በሰዓቱ ጥሩ ባይሆንም ከአምቦ ጨረስን ወጣን። ሜካኒካል ተመረቅሽ። ሞር አንቺ አሁን ወደ መኪና ስለምትወጂ ማለት ነው ወደ መኪናው ሳይድ እንምጣ። ወደ መኪናው ሳይድ አንደ የመጀመሪያው ጥያቄ ኢትዮጵያ ውስጥ የመኪና አፍቃሪ መሆንና የመኪና ኢንቱዚያስት መሆን እንዴት ነው? ላይክ እስቲ ኢንሳይት ስጡን ከእናንተ። እኛ ገና ነው ግን አሪፍ አሁን እንደውም አሪፍ ላይክ ሰው አዌርነስ እየፈጠረ ነው ብዬ አስባለሁ። ማለት የሚወድ ሰው አለ ግን እንዴት ነው የሚወደውን ሰው ብዙ አሁን ላይ ነው እንደውም ዲስከሬጅ እየተደረጉ ሚዲያ ላይ ብዙ ልጆች አሉ out there እና እኔም ጨምሮ like I think አሁን አዌርነስ እየፈጠርን ነው እና like ስለ መኪና ሳወራ እሺ ስለ መኪና ስናወራ ማለት ልታለቅሽ ነው አረ ሶፍት ስጣት እሺ አይ የምር ግን ስለ መኪና ሳወራ አንድ ሰው ስለ መኪና የሚገባው ፓሽኔት ከሆነ ለዛ ነገር ፓሽኔት ከሆነ የሆነ ከአንድ ቦታ አንድ ቦታ መመላለሻ ነው ብለህ የምታስብ ከሆነ that's for you you know that's ለኔ ስሜትን ነው የምገዛው ብዬ ነው የማስበው። አንድ መኪና አንድ ሰው ሲኖረው ስሜትን ኢሞሽንን ነው የሚገዛው ብዬ ነው የማስበው። like it's not a place where you go like እኔ ከቤት መኪና ከምትለኝ እኔ ቤት ወደ መኪና ነው okay that's me financially responsible ሊሆን ይችላል ግን ለኔ that's better እና ያ መኪና መምረጤ ለኔ it have its own feelings emotions አለው ለኔ like it's something የሆነ ሰው አድርጊ ባይሆን ህፃን ልጅ ስታይ የሚኖርሽ ስሜት በቃ ሳይክ የምታሳድገው በየጊዜው የሆነ በቃ ታስ የምሬ ያል ፓሽኔት ለመኪና በጣም like የተለየ የሆነ ፍቅር ሊሆን ይችላል ምን እንደሚባል ግን I think that's something new ሳይሆን it's something you appreciate የሚደረግ ምክንያቱም ሁላችንም የሆነ የምንወደውና ሞር ትኩረት የምንሰጣቸው የሆነ ስሜት ያለን ነገሮች አሉ እንደ ሁሉም ሰው ይለያያል እና ያንቺ ደግሞ መኪና ነውና ሁለት ጥያቄዎች አሉ እነሱም በኋላ ጠይቅሻለሁ ግን አሁን ስለ መኪና ስናወራ ትንሽ አሁን ቀደም ትንሽ ነክተሽዋል ግን what is a car እና what can be a car like ምንድነው መኪና የሚባለው ሐሳብ ምንድነው ከዛም በኋላ በእናንተ እይታ ደግሞ ምን ሊሆን ይችላል አለ አይደል ቢገር ፒክቸር አለው እናንተ ሳይድ ላይና እሱም ፓርት እስቲ ትንሽ አስረጅ እኔ 5 ዓመት ህፃን ልጅ ነኝ አስረጅ አሁን ለኔ መኪና ማሽን ነው ብዬ አላስብም የሆነ ማሽን ነው ብዬ አላስብም like it's an art ለኔ okay መኪና የሚያውቅ ሰው መኪና አርት ነው ራሱ ብዬ የማስበው because አንድ like የሆኑ ሲሊንደሮች የሆኑ እንትኖች አንድ ላይ ሆነው and ያን ትልቅ ነገር like ይሄ ማለት it's not simple ነገር at the same time ይሄ deep down ስትገባ ደግሞ ስለ ኢንጂኑ ስታይ እንዴት መኪና እንደሚሰራ ስታይ ያለው ነገር ሲቹዌሽን እንዴት መኪኖች እንደሚሄዱ ምናምን ስታይ there's a deep down inside you want to know more about the car እና
ለእኔ መኪና it's kind of like it gives me a reason like እንዴት ነው የተሰራው አይነት ነገር ስሜት ማለት ነው። ያ እንዴት ነው የተሰራው በጣም curious ነኝ more of like እንዴት ነው የተሰራው and then እዚህ ነገር ላይ እንዴት like የሰው ጭንቅላት ነው የሰራው። አሁን የምትዩ እንዴት እየተረዳሁት እንደሆነ ልንገርሽ ሜቢ ሲምፕሊፋይ ካደረገው እሺ ለምሳሌ ሰውን እናያለን አሁን ዶክተር ብትሆኚ የሰው ልጅ አፈጣጠሩ ላይክ ሄርት 4 ቫልቭ አለው ምናምን እንደዚህ እንትን ይላል ምናምን ነገር እና መኪናም እንደዛ ነው ኦኬ ይሄኛው እንደዚህ ሆኖ ምናምን ነገር የሚል that like እንትን ያደርገኛል በጣም like mind blowing ነው ለኔ the first thing like ከመኪናው በበለጠ እንዴት መኪናው እንደተሰራ ለኔ that's the art ለኔ and ያ ነገር we're driving it እየነዳ ነው ራሱ ሳያው I'm like everybody's believing it ከዛ ያመን ነው እየነዳ ነው ያለው there's ዝም ብሎ አይደለም የተሰራው ያ ነገር okay there's deep down inside እና ያንን ማወቅ like ያንን ማወቅ መፈለግ ራሱ that's like something by itself ራሱ እና I think I think የተረዳሁሽ መሰለኝ ምክንያቱም ሁላችንም ቅድም እንዳልኩት የምንወደው ነገር አለ ያን ነገር ፋሲኔት የሚያደርገ እንዴት እንደሚሰራ እንዴት እንደሚሆን ነገር ላይክ እና ሃይላፕ ስለጀቱና ሲወሩ ስለጀቱ ሞር ፋሲኔትድ እንደሚሆኑት ማለት ነው እዚህ ላይ አንድ ነገር መጨመር እንፈልገው ማለት ነው I don't know እኔ አላውቅም ብዙም ግን የካር ኢቮሉሽን ወይም ካር የሚባለው ነገር ስናመጣ መጀመሪያው ትራንስፖርቴሽን ነው የሰው ልጅ መንቀሳቀስ አለበት ይፈልጋል ከዛ ነው የሚጀምረው ይሄ ጥያቄ መጨረሻ ይገባሻል መንቀሳቀስ ምናምን ነገር ነውና ድሮ በእግራችንም እንሄድ ነበር የሆነ ኢቮልቭ ስናደርግ እንስሳዎችን መጠቀም ጀመርን ኢቮልቭ እያደረገ ስቲም ካሮች ምናምን ክሬት ተደረጉ ከስቲም ካሮች በፊት ካርቶች ምናምን ነበሩ ግን ስቲም ካሮች ከዛን እያለ አሁን ያለንበት ደረጃ ደርሷል ካርት አንቺ አሁን ፍቅሩ እንዳለሽ ሆኖ የምትወጁ ካር ግን አሁን እኔ የመኪና ሰው አይደለም አውቀዋለሁ አይቼዋለሁ ግን ይሄ ሎንግ ቤዝ ነው የሚባለው ላንድ ክሩዘር እና እሱን አሁን ሞር ስትይኝ ሞር ትራቭል ላይ ነው እንጂ ከተማ ውስጥ አላስበውም ተረዳሽኛ ዞሮ መኪና መጓዝ ነው ግን አሁን ላይ ደግሞ ስታተስ ይጨምራል ነው እንዴት ነው የሆነ ለግዠሪ እና ኤፊሺየንሲ የሚለውን ነገር እንዴት ነው የምታስታርቂው ኦኬ so መኪና like ለሾው ኦፍ ኦፍ ኮርስ በብዛት የምንጠቀመው ለሾው ኦፍ ነው ምንም ጥያቄ የለውም አብዛኛው ለሾው ኦፍ ልንጠቀመው እንችላለን ኦፍ ኮርስ ግን ለኔ ከዛ በለጠ ነው ሾው ኦፍ ሊኖረው ይችላል ኦፍ ኮርስ መኪና አለኝ ማለት something የሆነ አሁን ላይ እንደውም ያን ያህል አይደለም ግን የሆነ በቃ like ስታተስ ይኖራል አሁን ደግሞ ምን መኪና ይዘሃል ነው ስሟ ብራንዷ ምናምን ያው እኔ 79 ላንድ ክሩዘር ያልከው like አንደኛ በጣም ትራቭል እንዳልከው ለትራቭል አሪፍ ነው ምናምን ግን it's ቶዮታ ምርት ላይ like አይበገሮች ከሚባሉት 70 ሲሪየሶች ናቸው ላንድ ክሩዘር ውስጥ so like 70 ሲሪየሶች ሞይንኮ በመሰራበት like አፓረንት ቦታውበት ጊዜ የዛኔ ነው ፋሽኔት የሆንኩት በእነሱ the way it works engine ናቸው 6 ሲሊንደር ኢንላይን ናቸውና ኢንላይን ማለት በቀጥታ ናቸው 6 ሲሊንደር ናቸው like አስቢ ምንድነው 6 ሲሊንደር ኢንላይን ምንድነው 6 ሲሊንደር ነው ያላቸው ኦኬ እሺ 6 ሲሊንደር so like እንትን ያ ፒስተን ናቸው ፖዝ አሁን ያደረኩት ነገር ትክክል አይደለም እሺ ፈጣሪ እሺ እሺ 6 ሲሊንደር እሺ 6 ሲሊንደር እሺ like 6 ሲሊንደር ነው ያላቸው so ኢንላይን ናቸው ኢንላይን ማለት ቪ ሼፕድ አሁን ቪ6 እንላለን ወይ ቪ8 እንላለን እነሱ ማለት ቪ ማለት like ሼፓቸው ነው so like 8 ከሆነ 8 በ8 4 በ4 ይኖራል ነው ወይስ 8 በ8 ይኖራል 8 ሲሆን 4 በ4 ቪ ሼፕድ ሆኖ ይሄ ደግሞ ኢንላይን ነው ሲባል ቀጥታ ነው ኦኬ 6 ሲሊንደር አለ so the like 6 ሲሊንደር ነው ከዛ ደግሞ የነሱ ኢንጂኖች አወርደው ተለያዩ like ተበላሽተው like ጋስኬታቸውን ቀይረናል አይቻለሁ ነው that fascinates me because በቃ ምን ያህል ደግሞ የሚሄዱበት ቪዲዮስ ካየ ወደ ጎን አድርገውት ምናምን በቃ like እና I love driving
ግን is that possible? like ረጅም መንገድ እኮ ነው የሚሄዱት። እኔ አንዳንዴ ኤዲት ነበር ይመስለኝ። ኤዲት አይደለም። እንዴት ነው ባላንስ የሚሆነው? it can be I can see them የሆነ ቪዲዮ አለ አንዳንድ እንደዚህ ቪዲዮዎች ላይ አድርገው ያዞሩታል። እንትን ማድረግም ይቻላል። እነሱ እንደዛ የሚጠቀሙ በፍጥነት ያደርጉትና like you can like swerve it yeah የሆነ ቪዲዮ ያየሁት ማለት ነው። የትኛው መኪና እንደሆነ አላውቅም። ካገኘሁት እዚህ ጋር አስገባዋለሁ። አረቦች ናቸው። ወደ ጎን አዞረው ከዛም በኋላ ወጡ በበሩ ከዛ እንትን ምናምን አውጡ ጎማውን ፈተው ተቀያየሩ። that was fire ቲክቶክ ላይ እሱን አድርጌ ልሰራው ባልኩና ማለት ነው። ከዛ ጋይድላይንስ ኮሚኒቲ ጋይድላይን ይችላል። that was fire ያየው ከዛ ጎማውን አጥታ እንዲይዛው በጣም የሚገርም ነገር ነው። I think አረቦች they don't care እና ቶዮታ መኪናዎች ከጠገኝ ያለው መኪና ስቲል ከዛ ኦፕሬት ማድረጉ ለኔ it's kind of gives me wow strings ያላቸው መኪኖች ደስ ይለኛል። I think የሰው ልጅን ካፓቢሊቲ ቢልድ የማድረግ ካፓቢሊቲ የሚያሳይ ነው። የሰው ልጅ እዚህ ድረስ መስራት ይችላል ማለት ነገር ከዛም በላይ ይሰራል። it's በጣም curious ያደርገኛል። normally የሄድኩ ምናምን መኪና ድምጽ ሲያወጣ ነው like what happened to this car I'm very curious እና ገብቼ ምናምን like I do my search ምናምን ነገር የሆነ መኪና የማይበት way I think ብዙ ጓደኞቼ ቤተሰቦቼ they're so like ቺቺ መኪና እንዴት ነው የምትወደው ያምረኝ ነው እና like it gives የሆነ life to me ብዬ አስባለሁ። I think የሆነ ለመኖር መጓጓለት ነገር መኖር በጣም ጸዴ ነገር ነው። አሁን ላንሳውና አንደኛው ጥያቄ አሁን ቤተሰቦችሽ ምናምን ነገር በጣም አንደርስታንዲንግ ናቸው ምናምን I can see that ወይ መረዳት እችላለሁ እሱን። ግን እንደ ሶሳይቲ ለሴቶች ያለን ሴትና እንደ ሶሳይቲ ሳይሆን ወርልድ ዋይድም ሴትና መኪና just እንትን ላይ ምን አይነት ነገር ነው እንደዛ ነው ያለው። ላይክ መንገድ ላይ ስንሄድም የሆነ ነገር ከተፈጠረ አይ ቲንክ ሴት ሹፌር ናት ምናምን ይባላል። አንድ እሱ። ሁለተኛ ደግሞ ካር ኮሚኒቲ ሲባል ብዙ ጊዜ ካር ጋይ ነው እንጂ የሚባለው ላይክ ካር ገርል ወይም ካር ወመን የሚባለው ነገር ሞር ፌመስ አይደለም። እና እንዴት ነው ከሱ ጋር ኮፕ የምታደርጊው ወይም ስለዚህ ማውራት የምትፈልጊው ነገር አለ? ያ አይ ቲንክ ሚስአንደርስቱድ አለ እዚህ ነገር ላይ ኦፍ ኮርስ አብዛኛው ላይክ በፐርሰንት ብናስቀምጠው ኦፍ ኮርስ ከሴት ይልቅ ወንድ ሞር እንደዛ አይነት ይነዳል። ያ ግን ደግሞ there are girls out there ማወቅ ያለባቸው that are passionate about cars they want to know more እና ደግሞ መኪናን like ማወቅ የሚፈልጉ አሁን እኔ ሜካኒካል ኢንጂነሪንግ በዛም ነው የምሰራው so እንደዚህ አይነት ደግሞ አሉ። I think እንደዚህ ለወንድ ነው ማለታችን ያ እነዛ ሴቶችን እያስቀረን ይመስለኛል። like እድል እየሰጠ አይመስለኝም። so that's the whole purpose እኔ ቲክቶክ ላይ ወጥቼ ራሴንም ስለ መኪናም እያወራው የመኪናውን ነገር የምሰራው more of ሴቶች አሉ ዲኤም የሚያደርጉኝ ምናምን እና like I'm like እንዴት ነው እንደዚህ የምታደርጊው? እኔ ሜካኒካል ኢንጂነሪንግ ተምሬያለሁ። they're so like እንደሱ መማራቸው እያሸመቀቃቸው because እኔ ስገባ ብቸኛ ሴት ነበርኩ ዲፓርትመንታችሁ። ያ ዲፓርትመንት ውስጥ ብቸኛ ሴት ነበርኩ። እንደዚህ ነው 5 ሴት 2 ሴት እንደዚህ ነው የምታገኘው እንደዛ ሜካኒካል ኢንጂነሪንግ እና መማር የሚፈልገውን especially ቤተሰብ ደግሞ አለመረዳት ካለ እዛ ማለት ምን ልትሰሪ ምናምን የሚል አይነት ሀሳብ ያላቸው and that misunderstood አድርገው ምን ያህል ትልቅ ደግሞ ኮሚኒቲ ነው ይሄ ብዬ ነው ማሰለኝ። በጣም ትልቅ ብሮድ የሆነ ኮሚኒቲ ነው አውቶሞቲቭ ኮሚኒቲ። ሶ ይሄን ኮሚኒቲ ደግሞ ሴቶች እንዲቀላቀሉ በጣም እንፈልገው ሚስአንደርስቱድ ባታረጓቸው እንዲሁም ደግሞ ላይክ ሴት እዚህ ነገር ውስጥ በጣም I don't like that. I know ብዙ ሴቶች like ፍሬንድ እየያዙ ያስቸግራቸው ይችላሉ of course ግን there are girls out there ደግሞ they drive like በጣም ለአክስቴ ሻውት ማለት ፈልጋለሁ። ራስሽን ታውቂያለሽ? ኩለስት ድራይቨር እውነት ኩለስት እንደዚህ በአንድ እጇ ነው የምታሽከረክረው እና እንደዚህ አይነት ሴቶች እንዳሉ yeah there are girls out there የምሬን ነው እና በጣም ጎበዝ የተባሉ ሴቶች አሉ። ድራይቪንግ ብቻ ሳይሆን ደግሞ ሞር ላይ እውቀቱ ላይ የሚያሉ አሉ። ግን የወንድ ነው ምን ትሰራለሽ እዛ የሆነ እንደዚህ ያደርጋል እንደዚህ ነው ከብድሻል ምናምን የተባሉ ወደኋላ ይቀሩ ልጆች አሉ። ፍላጎቱ ኖሯቸው ያ እሱ ላይ ምን ለማለት ፈለኩኝ አሁን አንቺም የምትሰሪው ጋራጅ ላይ ምናምን ነገር ነውና ሞተራችን አብዛኛው ኮሚኒቲው ምናምን ነገር አንደርማይን ስለሚያደርግ ማለት ነው እዛ ቦታ ላይ ለመግባት እና እዛ ቦታ ላይ ለመስራት
የሆነ ሊይዝሽ የሞከረ ነገር እያጋጠመሽ ነገር አለ ሴት በመሆንሽ? ያ ላይክ ትላልቅ ነገሮችን አትይዝም መቼስ ስፔሻሊ ኢንጂን መኪናዎች ላይ ስትሰራ። እኔ ኤሌክትሪኩንም ኢንጂኑን የምሰራው ግን ኢንጂን መኪናዎች ኤሌክትሪኩ አሁን ለሴቶች ያበረታታል ብዬ አስባለሁ። የሚወርድ ሞተር የለ ያ ይህን ያህል እንትን አይደለም። የኢንጂኑ ግን የሆነ እቃ መሸከሙ ምናምን ነገር እኔ በእርግጥ እሱን ፓርት ኦፍኮርስ አልሰራም፣ ግን እሱ ፓርት ስላለ ነው ይከብዳል ምናምን የሚባለው እውነት ነው። እንደዚህ አይነት እቃዎች ምናምን ማንሳት ለሴት ልጅ ብዙ አይመከርም፣ ግን ኖሌጁ ግን አሪፍ ነው ብዬ አስባለሁ። እና የሆነ እንትን ያለኝ ነገር አክሰፕታንስ ማግኘት it takes me time, it took ሴቶች እኔን አክሰፕት ለማድረግ እዛ ያሉ ሰዎች አክሰፕት ያደረጉኝ ቲክቶክ ላይ ከሆነ ታይም በኋላ ነው። ኮንሲስተንሲን አይተው ይሆን ምን ይሁን እሱን አላውቅም፣ ግን የሆነ ዲቴክቲቭ ታይም ሴት አይደለሽ እዛ ጓዳ ግቢ ምናምን የሚል አይነት ኮሜንቶች ነበር። ፈርስት ታይም ምን ትሰራለሽ ጓዳ ግቢ ምናምን and that like እንትን ያልሻል the first time አካባቢ ደግሞ ስትሰራ it discouraged you፣ ግን I'm like ሞዶን ነገር በሰራው so whatever ቪዲዮ ይቀጥላል እና በዛ like ራሴን አፕዴት እያደረኩ and then I continue like ምን ያህል because I don't know እሺ ምን ያህል ጊዜ ሆነሽ ቲክቶክ ላይ እንደዚህ አይነት ስራ መስራት እንደዚህ አይነት ኮንተንት መስራት ከጀመርሽ? 2 years really? that's a lot. It's 2 years እንደተባለው followers it's not that much, ግን I'm very grateful for what I have out there. 2 years ነው የመጀመሪያ ጊዜ ስጀምር was I do መጀመሪያ ሊፕሲንግ ምናምን ዝም ብዬ በመዝሙር ሰራ ነበር። that's the only thing I do። ከዛ አጠፋዋለሁ ልሳለሁ አጠፋለሁ that was it. And then የሆነ random Tuesdays or random days ተቀምጬ like why not like I do what I love። እና ደግሞ at the same time awareness የለም ስለ መኪና እውቀት የለም። so ስለ አንድ ሰው መኪና የሚገዛው ለሾው ኦፍ ሊሆን ይችላል or ደግሞ ከጎረቤቱ የገዛው ለመግዛት የሚገዛው they don't know ምን መኪና ምንድነው ኢንጂን ነው ምንድነው ሲሲ የሚይዘው ነው they don't even know። እዚሁ ላይ የመጀመሪያ መኪናሽ ምንድን ነበር? I think ያው ካር ኢንቱዚያስት ስለሆንሽ ሞር ከመኪና ጋር ያለሽ ነገር የመጀመሪያ መኪና like መጀመሪያ የነዳሽው okay I fall in love with cars man yeah so profiling ካያችሁት you can see the car ታውቃለህ? I think አንድ ቪዲዮ ሰርተሻል ስለሱ። ያ በጣም በቃ like ገና like ጃፍቃዲ እንዳወጣው ምናምን የነዳዋት መኪና ኤላንትራ ናት። I'm right እሺ ኤላንትራ ናት። በጣም ነው የምወዳት ስቲል በጣም ነው የምወዳት። ፕሮፋይሌን ቀይርልና ከዳት ነው ከዳውሽ የምሬን ነው። እና ሶ እሱ ፓርት ምንድን ነው ፕሮፋይሌ ላይ ያለችው መኪና ኤላንትራ በጣም ነው የምወዳት 2013 እና ላይክ እሷ ለእኔ it have like memories ራሱ አለኝ እና the way it went ምናምን it's a long story ግን ስቲል መኖር የነበረባት መኪና ኦኬ የለችም አሁን ስቲል ብትኖር አራይፒ አንድ ጊዜ መለሳለች የሊና ተዳርገሽ እና እሷ መኪና ዞሬ ምናምን ሳይ እንደዚህ እያነዱ ምናምን ልጆች እናድዳለሁ የወሰዱብሽ ይመስልሻል? ላስታው እና like አታችመንት ይሹ አለብሽ ማለት ነው። አታችመንት በቃ like there was like ብዙ ነገር ነው እዛ መኪና የኔ መኪና it was a memory ነበረኝ እያንዳንዱ like the first like the first እንትን ነው everything የመጀመሪያ እንዴት ይረሳል? የመጀመሪያ የነዳሁት መኪና ነው እና ግዴታ ዳት አለብኝ ብዬ የነዳሁት መኪና እና it have memory ጋር በቃ ሳይሆን ራሱ በጣም በቃ like still ሞዶ it's around ኢንጂኑ ያን ያህል አይደለም ይባላል፣ ግን still በቃ ግዢ ብባል እገዛዋለሁ። ግን በዛ ሰዓት የሆነ there's a long story in it should I በዛ reason ሄደች ባይ የመጀመሪያ ግጭትሽስ ተጋጭተሽ ታውቂያለሽ? ላይክ ስክራች አይደለም ከምር ስክራች ያው ነበር ይኖራል፣ ግን ድው ማለት ነው ዲዛይር ይዤ ነበረ የዛን ሰዓት and then like ከሰርግ ወጥተን
ከቤተሰብ ጋር እየሄድን ነው። ማዘር ያለች እህቴ ያሉ ማዘሬ ካጠገቤ እህቴ ከኋላ ነው። እንደን ሌሊት ነው እና የሆነ ግጭት አይተን አልፈናል እኮ የሆነ ግጭት እንትን ውስጥ ገብቶ የሚባለው ባቡር ሀዲድ ውስጥ ገብቶ አይደል ራንደም በቃ ምንም ሳይነካ ነው እዛ ውስጥ የገባው የሆነ ቴክስት መሰለኝ። ከዛ አይተን ውይ በኢየሱስ ምናምን ብለን like we were like pray አድርገን ሄደን የምሬን ነው የምልህ and then there was like ይህን ቪዲዮ ካየህ አላውቅም በጣም ትል ሃይሉክስ እየበረረ እየመጣ ነው ከኋላ it was በጣም በቃ እየበረረ እየመጣ ነው እና like ያሳለፍኩት ነው እኔ like I'm like trying to ከዛ በኦልሬዲ ሌኑን ወጥቻለሁ በጥግ የነበረው ሌን ወጥቼ በዚህኛው ሌን ሆኜ መሀል ሌን የሲኤምሲ መንገዱን የምታውቁት ከሆነ ይሄ ሴንቹሪ ላይ ነው በዛት ሴንቹሪ ጋር በጣም ብዙ ግጭቶች ነው የሚፈጠሩት ነው ሴንቹሪ ልንደርስ አካባቢ እሱ ጋር እንደዚህ and like መሪ ያየሁት like I can see the light now እንዲህ ቦግ ያደረገብኝ አለፈው በቃ ይለፍ ብዬ እኮ አሳልፈዋል and then he's like he came on me መኪናው እንደዚህ ነው like ከእኔ ጀምሮ ከመብራቱ ጀምሮ ከኋላ መብራት ጀምሮ like it went like አጨዶ ጎኖ እንዳለ እስከ ፊት ለፊቱ ፓራውልት ድረስ like fully ነው እንደዚህ በኔ ሳይድ ሙሉ እንደዚህ ነው ይዞኝ ሄደው እና like ሄዶ ከፍጥነቱ የተነሳ ሴንቹሪ ጋር ነው የሆነው almost 2 ሜትር ምናምን ዲፍረንስ አለን እኔና እሱ መቶሽ እስኪቆም ድረስ መሪ ሲወላወልበት I can see ማለት በእንትኑ አይቻለሁ ግን እኔ like I'm trying to already ወጥቻለሁ እና በዚህ ያልፈኛል ብዬ ነው it's like በጣም በፍጥነት እየመጣለሁ and then ይዞኝ ሄደ ከዛ እንዲህ አድርጌው ነበር at some point በቃ እሱ ሄደ አጥቶኝ አንቺን ገፍቶሽ አንቺ ዞርሽ እና በዚህ ሳይድ በሙሉ ይያለም በሳይድ በሙሉ was you okay ተርፍ ያለ he was already በሩ መጥቶታል ብዬ ነው he was drunk እና የሆኑ ፖሊሶች ናቸው ራሱ ያቆሙት I think he was about to go ነገር ከዛ እዛ ጋር ቆመው it was a very like traumatized I'm traumatized ነበርኩ ከዛ I was like I was there I was panicking I don't know how ጀፍሬን ወደ ላይ አድርጌያለሁ I don't know how እሱን ማን ትረሳላችሁ ቪዲዮ ታውቂዋለሽ እየነዳ ተገልብጦ ከዛ ጀፍሬኑን አውርዶ ነው የሚወጣው ልጁና I don't know how I did that exactly I don't know how I did that I don't know how I did that ግን የምሬን እንደዚህ አቁሜያለሁ ደንግጫለሁ አንድ ሁለቴ እንትኑ መታኛለች like እንትን ቤልት እንትን ማድረግ ያለች ብረታ ያ መቶኛል በቃ ከዛ እህቴ ኳላ ነበረች ከአንድ ቦታ ወደ አንድ ቦታ ሲያዟዟራት I don't know how በቃ it was like ሆም ብሎ መቶ የመታኝ ነው መሰለኝ በቃ የሆነ ችግር አለበት ይዞኝ ከኔጋ መሰረታዊ ችግር አለበት I think you remember I don't know ግን በቃ የሆነ መሰረታዊ ችግር አለበት እና ፈራሁት ሚዲያ ላይ ምናምን ወጥቷል ፈራሁት ሚዲያ ላይ ምናምን ወጥቷል መኪናው ግጭቷን ብቻ ፈልጌ አስገባዋለሁ አይልክላለክ በቃ መኪና ግጭቷ ብቻ so after that እንዴት ነዳሽ after that I still of course no, of course ግን የሆነ trauma yeah it was traumatized እዛን ሰዓት እንደሆነ like ነገ ግቢ ልገባ ነው እንግዲህ ነገ ግቢ ግዴታ መግባት ነበረብኝ yeah it was very complicated and ሌሊት ነው እንግዲህ እና ሄዶ ማመልከት እና የሚባል ነገር አለ ጭራሽ እሱ he said it's her fault because I was በኋላ ሴትም ስለሽ ሊሆን ይችላል ግን ጭራሽ ምን ተፈቀዳለሽ ምናምን I'm like bro ይሄን ነው ቅድም ያለው ትንሽ ነገር ነው የሆነ አሳነሰኝ ነገር የጻል ግቢ ነበርሽ ገና ያ እና like ጻል ጆንኩበት ከዛም ተፈቀዳለሽ and he was like መጀመሪያ ሲመጣ he was like አይ በቃ ችግር ሰው አልተጎዳም አልሞተም I think he was so nice person and he turned እና እሷ እኮ መታባት መታኝ of course ኢትዮጵያ ውስጥ ማንም አያምንም of course ግን like ለኔ አዲስ ነበር ግጭቱም አዲስ ነው at the same time ደግሞ ለኔ አዲስ ነው እንዴ ሰው ልጅ አያምንም ምን ሆነሽ and then like እንደዛ ምናምን ካደረገ ምንድነው አላምን ካለ በኋላ ሄደን ትራፊክ ምናምን ትራፊክ መታ አየቹ and then I was so mad ለምንድነው እንደዛ ያለው ምናምን ነገር like ከኋላ ደግሞ አጎቴ ነበር አይቷል ማለት ከኋላ ሌላ መኪና ነበረው አጎቴ ነበር አይቷልና በቃ like የሆነ ነገር የሆነ ነው መሰላችሁ ሲያረው ነው
ከዛ ያው እሱ አፈረደ ወደኛ ሶሪ እሱ ጥፋተኛ ማለት እሱ ጥፋተኛ ተባለ። እኛ እንትላለን። ውጭ ሀገር ብዙ ጊዜ እንደዚህ አክሲደንቶች ምናምን በዳሽካም እናያለን። ኢትዮጵያ ውስጥ የተለመደ ነገር አይደለም። what do you think about that? ያ አሁን እንደውም ስማርት የሆኑ መኪኖች ላይ ዳሽካም ምናምን ያለ ነው ታስገጥሙ ሞር ቢካዝ ማንም አያምንም ነው ፕሩፍ ከሌለሽ ማንም አያምንም ማንም ማለት እኛም ገሽተን አይ ገሽተናል አይደለም እስከ አንተ ላይክ ከዛ ደግሞ የሆነ ህግ አለ እኛ ጋር ላይክ ከጀርባ ከተመታሽ ወደ ጊዜ ፊት ለፊተኛ ነው ጥፋተኛ። ምንድነው የሆነ ጓደኛዬ ነበርና ወደ ሳሪስ አካባቢ ቀለበት መንገድ ዳር እንደዚህ አቁሞ ሃይሉክስ ናት መኪና እና ከኋላ አይሱዙ እየመጣ ነው እና ከፈተው በሩን ከፍቶ ሊወርድ ነው። አይሱዙ በጣም እያፈጠነ ነው። አይ ቲንክ አላየው መሰለኝ በሩን የገነጠለልኝ በሩን በቃ ጭምድድ ነው ያደረገው። ከዛን እየነገረ ነውና የፈጠነ ወደ ኋላ ዙሮ አስተካከለውና አይሱዙ ሌኑ ላይ ገባ። አንተ ነህ እኮ በር የከፈትክልኝ ብሎ ልጁ ላይ ዞረበት። እንደዛ ነው ሌን እንዴት ፋስት እንደሚቀይሩ ብታይ እና መቶ ሲለካ በቃ ያለው ነገር ያህ ነው። እና አይ ቲንክ ዳሽካም ምናምን ነገር ቢኖርሽ በጣም ሞር ጥሩ ነው። አይ ቲንክ አሁን ላይ የተወሰኑ አሉ ቲክቶክ ላይ ማያቸው የራይድ ሹፌሮች ምናምን እንደዚህ ዳሽካም አክሲደንቶች ምናምን ታይተው ምናምን ዳስ ናይስ። አሁን ላይክ አሪፍ ነው ይመስለኛል ዳሽካም። እሺ ስለ እንደ ሴት ምናምን ነገር የሚያጋጥመውን የመጀመሪያ ክራሽሽን አውርተናል። ማለት ክራሽ ማለት ክራሽ ፍቅር ሳይሆን ክራሽ መጋጨት ፎንቃ ምናምን ሳይሆን እንደ ቪንጂ ልጠይቅ እንደ የቲክቶክ ክራሽሽ ማለት ነው። ሜቢ አድሬስ መደረግ አለባቸው ብዬ ከማስባቸው ነገሮች ህፃናቶች አሉ መኪና የሚይዙ አሁን ላይ ቲክቶክ ላይ ታያቸዋለች ብዬ አስባለሁ። አነዳዳቸው ኢምፕሬሲቭ ቢሆንም የሆነ ፍጥነት የሚወድ መኪና የሚወድ ሰው ሞር እንትን ይላል፣ ግን የሚነዱበት ቦታ ትክክል አይደለም። እና ስለሱ ምን ልትይኝ ትችላለሽ? ወጣቶች ህፃናቶችም በላቸው ያ ወጣቶች ይቅርታሽ ያ እንደዛ የሚነዱ ላይክ ኦፍኮርስ ፍጥነት እንወዳለን አሰካር ፐርሰን ፍጥነት እንወዳለን፣ ግን there is type of times እንደዛ የምታደርግበት ብዬ አስባለሁ። there's በጣም ማስኪ ሞመንትስ የሆነ ለሾው ኦፍ ብለህ የምታደርጋቸው ነገሮች መደረግ አለባቸው ነው መደረግ አለባቸው ሳይሆን ለሾው ኦፍ ሆኖ like there's time መፍጠር የምትፈልግበት ታይም it's okay አስፈላጊ ሆኖ በቃ የሆነ በቃ የምታገኝበት ስፖት ሲኖር ክፍት ቦታ ሃዛርደስ ምናምን በቃ that's በቃ ጸጥ የሚያደርገው ነገር ደግሞ አሉ ደግሞ መሀል ከተማ ላይ like እንትን የሚነዱ ያ ሰው ይፈቅያለሽ። እሺ እዚሁ ልጠይቅሽ፣ መላጣው ሰውዬ ጋንግስተሩ ሰሞኑን ቫይራል ሆኖ ነበረ የሆነ ፖድካስት ላይ ቀርቦ እኔ መኪና መሪ ከያዝኩኝ ማንም እናት የወለደችው አይዘኝ ምናምን ያለው ሰውዬ ያ ከአስኮ ቦሌ በ10 ደቂቃ ነዳ ያለው ሰውዬ is it possible? it's not እሺ ከአስኮ I think ቦሌ ወይ ሰሚት በ10 ደቂቃ no way በየትኛው ሀገራችን ውስጥ አንደኛ መንገዱ ቤትኛው መንገድ ነው that's what I'm trying to say capability እኮ በሌሊት ምንም ጭር በማንም መኪና በሌለበት ነው የሚሆነው እንጂ it's not possible እሺ ቀጥይ። እሺ ስለ ልጆች እያወራን ነበር። ቦታ አለው ያ ቦታ አለው ዩሬስ ምናምን ሬስም አለ ፕሌስ ዱ ኤግዚስት ያደርጋል ሬስ ያ ሬስ ያደርጋል ኦፍኮርስ ኢትዮጵያ ውስጥ አለ ሪሊ ያ ብዙ ሰው አያውቅም ባይተው ይሄንን እና አይ ሆፕ ቢመጡ ማለት ሚዲያው ላይ ብዙ የለም። እንደውም የሆነች ልጅ አለች የምታስተዋውቅ ብዙ ጊዜ የሆነች ልጅ አንቺ እንትን ላይ ደቡብ አፍሪካን ልጅ ነው ያየሁት። እሷ ላይክ እንትን ናት ድሪፍት ምናምን እዚህ ሀገር አለች ኡጋንዳ መሰለችኝ ኡጋንዳ or something ሀበሻ አይደለችም ሀበሻ ናት really yeah she is አይቼው ቪዲዮ ማለት ነው impressive I was like እኔም ተመሳሳይ there are girls out there እያልኩ yeah no that was impressive ልክ ነህ። ግን ደግሞ የሆነች ልጅ አለች ሊዲያ ጉታ I think ሊዲያ ነው ስሟ። ኦኬ ሊዲያ shout out። እሺ እሷ ስለ ሞተር ስፖርት ምናምን ትሰራለች። ቼክ አደርጋታለሁ። yeah there is እንደውም አዳማ ላይ I think ተካሄደ አልተካሄደም አላውቅም፣ ግን አሁን በቅርብ አለ። so በፊት I don't know if you know this ግን በፊት I remember some እንደዚህ አይነት ነገሮች even የሆኑ ጋራጆች አሉ መኪና ምናምን ነገር አድርገው እንደዚህ የሚወዳደሩ ድሮ
ኢቨን ዋንጫ ምናምን ያላቸው የሆነ ጋራጅ ገብቼ አይቻለሁ። ወደ ጎተራ አካባቢ የሆነ ጋራጅ አለ። አሁን ያለው ምንድነው ስሙ ይፍረስ አይፍረስ አላውቅም፣ ግን አሁን ሚግሬሽን ህንፃ አለ ጎተራ ማሳለጫው ጋር በቀኝ በኩል እና ከሱ ጀርባ ጋራጅ አለ። እዛ ቤት ያለው ካልፈረሰ ማለት ነው ጸዴ መኪኖች አሉት። ኮሌክቲንግ ነው የሚባለው ኮሌክት የምታደርጉ እንደዚህ አይነት መኪኖች አሉት ምናምን ነገር እና ዋንጮች አሉት። እና የሆነ ጊዜ ገብቼ የጠየኩት ምንሽ ምናምን እነዚህ ነገሮች ሜዳሊያዎች ምናምን ጨቅ ነው ያለው። አይ በመኪና ውድድር ምናምን ያገኛል። በፊት እንደሚደረግ አውቅ ነበረ። ኢቭን ጓደኞች ነበሩኝ ገርጂ ምናምን የተወሰኑ ልጆች ነበሩ መኪና ሚኒ ኩፐር ምናምን ነገር እንትን ብለው ኤንጂኑን አስተካክለውት ምናምን ነገር ነበር። ያ ኮሚኒቲ ድሮ ነው ግን እኔ የማውቀው እና ኢሌጋል ነገርም ነበሩ። ሰፈራ አሁን ከጎሮ ወደ ሰፈራ የሆነ አስፓልት አለ የሆነ ቦታ እዛ ይወዳደሩ ነበር። ጀስት ፋስት ኤንድ ፊውሪየስ ሽት ማለት ነው። ኢትዮጵያ ውስጥ የጎሮ መንገድ ድሮ እየተሰራ የሆነ ያላለቁት ቦታዎች ላይ ማታ ውድድሮች ኢቨን ብር እያስያዙ ምናምን ነገር ውድድሮች ነበሩ። አይ ዶንት ኖ ብዙ ሰው ይወቀው ይሄንን እና እንደዚህ አይነት ነገር ነበር በፊት። ከዛ በኋላ ግን እኔ አሁን ላይ ያሉትን ነገሮች አላስታውስም። ለዛ ነው የጠየኩሽ። ኢትዮጵያ ሞተር ስፖርት አለ እና በሊጋል ዌይ ኢሊጋል አይደለም የኔ ኢሊጋል እና እኔም ብዙ ያን ያህል የኢትዮጵያ እንትን ስፖርቱን ብዙ አይደለም ግን አሉ ኢትዮጵያ ሞተር ሬስ ያደርጋሉ። እስቲ ቼክ አድርጋቸዋለሁ። በጣም በፊት በጣም ፋሲኔት ያደርገኝ ነበር። ትምህርት ቤታችን አጠገብ ምናምን ያልፉ ነበር። እኔ ቦሌ የተማርኩትና ምንድነው ምን እንደምታደርጉ አላውቅም። ጭስ ማውጫው ላይ ምናምን የሚገጠም ነገር ነበር የሚያደርጉት። ምንድነው የሚባለው እሱ ማፍለር እሱ ያለችው ነገር እና በጣም ነበር የሚያስቀኑን ህፃን እያለን። በተለይ ህፃን እያለሽ እንደዚህ አይተሽው ዋው እኔ ደስካር የምትይው መኪና ምንድን ነበር? ህፃን እያለሽ ማለት ትምህርት ቤት ያለው ትምህርት ቤት ዩኒቨርሲቲ ምናምን እያለሽ ዩኒቨርሲቲ ላንድ ክሩዘር 79 ሲሪየስ። ከዛ በፊት የሆነ ጭንቅላታችን ውስጥ የሚመጣው እንትን አለ የሚመጣ መኪና አይጠፋም። ከዛ በፊት ምን እንትኔ መኪና ስለምወዳት አሁን ብዙ ሰው እሷን ስል ላይክ ያን ያህል እንትን አይደለችም ወይ ኦልድ አይደለችም ወይ አይደለችም ግን ለኔ have her own ላንቺ ሴንቲሜንታል ቫልዩ ነው ያለው። የመጀመሪያው መኪና like it have its own fair እሱን የጠየኩሽ ለምንድን ነው ታውቂያለሽ? አሁን ብዙ ሰው ስለ ካር ብራንዱን ነው እንጂ የሚያውቀው ስለ መኪና ያውቃል ብዬ አላስብም። ማንም ሰው ብትይው BMW something something Mercedes something something Range Rover something ይላል ሁሉም ሰው። ግን እነዛ መኪኖች የሆነ ይዞት የሚመጡት ነገር አለ። ለምሳሌ እሱም ሞር አንቺ ትነግሪናለሽ፣ ንገሪን። እኔ ከአንቺ የሰማኋቸው ነው ያሉኝ ኢንፎርሜሽኖች አብዛኞቹ እና መኪኖች በጣም ፌመስ የሚባሉ መኪኖች እና ያላቸው ይዞት የሚመጡት ችግርና ያላቸውን ጥቅም የተወሰኑትን ትነግሪኛለሽ? እንደ ብራንድ ሞር እንደ ስፔሲፊክ ሞዴል ባይሆንም። አሁን እኔ ቲክቶክ ስጀምር ሜን ሪዝን የጀመርኩበት ሪዝን ሰው መኪና አያውቅም። ላይክ ክሎዝ ቱ ማይ ፋሚሊስ ጀምሮ መኪናውን አውቀው ሳይሆን የሚገዙት እስ ቢካዝ ወይ ከጎረቤቱ ገዝቶት አሪፍ ነው ብሎታል ወይ ደግሞ በቃ የሆነ ሰው ዝም ብሎ ራንደምሊ ሲያምራል ወይ ቦዲውን አይተው ነው። በቃ that's the main reason። እና ላይክ ብዙ ባጠገቤ የነበሩ ጓደኞችም ምናምን ብዙ ሲሰቃዩ አይቻለሁ። ከዚ አይ ኖ ደግማችሁ ግዙ ብትባሉ እንደማይገዙት ግን ስላላወቁት ገብተውበት ግን ያን ነገር ፊክስ ላይክ ለማድረግ ላይክ ከባድ የሆነባቸው እንዲሁም ላይክ አብሯቸው በቃ ምንም ማድረግ ያልቻሉ ሶ ያንን ባየው ሰዓት አም ላይክ ኦኬ let me do videos and let me give awareness መኪናውን አትሊስት የምትገባበትን ወቅ ላይክ ግዛው እኮ የማይሆንም መኪና እኮ አይሆንም። ከገዛሁት የማይሆን መሆኑን እያወቅሁ ከገዛሁት ግን you know like አውቀኸዋል and you know ምን ሊመጣብህ ምን ችግር እንደሚመጣ ግን ሳያውቀው ያንን ችግር ምን እንዳለበት ችግር ሳያውቅ ግን የገባ ሰው ምን ያህል እንደሚሰቃይ and that triggers me every time ሳስበው
ግን በቃ በኖርማል ነው በትሪገር የሚያደርገኝ ለምንድን ነው ይሄን መኪና የሚገዙት ለምን ላይክ ኦፍ ኮርስ ያለማወቅ ነገር እንደሆነ ዋጋው ቺፕ ነው ምናምን ግን ይሄን ሁሉ ብር አውጥተህ ይሄን ሁሉ ሚሊየንስ ነው እንግዲህ መኪና አውጥተህ የማይሆን መኪና ለምትገዛው ፌር it's not fair አንደኛ ሁለተኛ የማይሆን መኪና ከሆነ ደግሞ የምትገዛው you know it በቃ ኦኬ እዚህ ውስጥ ልገባ ነው አዎ አቅሜ ይሄ ነው ግዴታ መኪና ሊኖረኝ ይገባል ሶ ግን የማይሆን መኪና እንደሆነ ገብቶኛል በቃ ያለኛ ብቻ ስለሆነ ነው ብሎ መኪና እንዲኖረኝ ብሎ የሚገባ ሰው በቃ that's something ተዘጋጅቶበት ይገባ ቢያንስ ሜንታሊ ተዘጋጅቶ ይገባ and nobody ማለት ይቻላል አብዛኛው ህብረተሰብ መኪናው ምን ይሁን ምን ኢንጂን ይሁን በኢንጂን ስለሚጠራ እንደውም ሊያውቁት ይችላሉ ከዛ ውጪ ስንት ሲሲ እንደሆነ ነዳጅ ይበላል አይበላም they don't even know ስንት ሆርስ ፓወር እንዳለው ለምንድን ተጠቅመውስ አሁን ለምሳሌ ለራይድ ከሆነ የምትይዛቸው መኪኖች አሉ you know ለራይድ ይዘህ ሊሆን ህልም ሚሊየንስ በጣም ውድ የሆኑ መኪኖችን መያዝ አስፈላጊ ነው ይላል ሶ ለምን እንደምጠቀመው ለኖርማል ለፋሚሊ ነው ለቤት ለራይድ ለየትኛው ነው ለመንቀሳቀሻ ነው that's ራሱ አንድ ነገር ነው ያንን አዌርነስ መፍጠር ፈልጌ ነበር የጀመርኩበት ሪዝን እና ላይክ ያንን በማደርግበት ጊዜ ብዙ እንደ ብራንድ እንዳልከኝ እንደ ብራንድ ብዙ ሰው አያውቅም መኪናቸውን እና they have to know more ብዬ ነው every time ቪዲዮ ስለቃለሁ ይሄንን ብትገዙ ይሄን ባትገዙ የሚል ቪዲዮስ ብዙ ጊዜ ይሰራሉ I think ዩኒቨርሳሊ አግሪያብል የሆነ መኪና አንድ መኪና ያለው ቶዮታ ነው ዩኒቨርሳሊ ወይም ግሎባሊ ከቶዮታ ቀጥሎ ግን ብዙ ሰው BMW ምንም የሚሉት አብሯቸው ይመጣ የሆነ ነገር አለ ሞር እሱ ላይ ደግሞ ለማወቅ ከፈለጋችሁ የእሷንም ቲክቶክ ፔጅ ቼክ አድርጉት በጣም ቪዲዮ እንዳይረዝም ግን ማለት ነው if you have the money ዓለም ላይ ያለው ብር እንዳለ ቢኖርሽ እና 3 መኪና ግዢ ብትባይ ምን ትገዛለሽ? አንደኛ ቡጋቲ ትሪብሎን ይባላል። ቡጋቲን ሰምተናል። ከዛ በኋላ ያለው ቡጋቲ ትሪብሎን እሺ፣ ፎቶን እዚህ ጋር አስገባለሁ። I don't know እንደዚህ ፕሮናንስ እንደሚደረግ ፍራንስ ነው እንግዲህ ትሪብሎን ዲዛይን ነገር እዚህ ጋር አስገባለሁ። እሺ፣ እሱ ላይክ እኔ ቡጋቲ በጣም አድናቂ ነኝ። ምንም መኪና በጣም ትልቅ ድሪሚ ስለሆነ ነው እንጂ እንትን ማለለው በቃ በጣም ላይክ ፋሲኔት የሚያደርገኝ አንደኛ እነዚህ የሚጠቀሙት V16 ኢንጂን ወሽመጡ እኮ ተከፈታ W16ም አላቸው። W16 like so ቀደም ላይን ብለናል V ብለናል W አለ። ኦኬ ሶ V ሲሆን ሲሊንደር ሄዶቹ ወደዚህና ወደ ላይ ነው። ፒስተኖቹ ደገምኩት ይሄን ነገር ፒስተኖቹ V ላይ ነው የሚሰሩት። W ሲሆን ደግሞ አራት በአንድ ጊዜ እንትን ይላል ማለት ነው። W16 it's a 16 ሲሊንደር እሺ ምን ያህል ሆርስ ፓወር ነው እንትን የሚለው? 1600 ሆርስ ፓወር አንድ ጊዜ ይሄን ነገር ማለት ነው መጠየቅ ስለምፈልግ ነው። እሺ እንደ መኪና እንትን ማወቅ አለብሽ። ለምንድን ነው ሆርስ ፓወር የሚባለው? በፈረስ ነው ጉልበት ላይክ በሰው ለምን አይለካም? ዋይ ትልቅ ጉልበት ያለው ኦኬ እንስሳ ፈረስ ነው ላይክ ቴም የምናደርገው I don't know ለምንድን እኔ ከምር ግራ ይገባኝ ነበር። በፈረስ ነው ጉልበት የሚለካው ሶ 1600 የፈረስ ጉልበት ሶ ላይክ እዚህ ጋር እኔ የሚመስለኝ ድሮ የነበረው ማለት ነው የሰው ልጅ ፈረስ ጋልቧል። ከፈረስ በኋላ ደግሞ ጋሪ ሰርቷል። ሶ ላይክ የፈረሱ አንድ ፈረስ ጋሪ የመጎተት አቅሙ አለ። እንደዛ ነበር። ሶ አንድ ፈረስ ጉልበት ማለት አንድ ፈረስ ማለት ነው ወይስ? እሺ እኔ ከጋሪ ጋር በፈረስ ነው የሚለካው። በቃ ዲው ቱ ዳት መኪናም በቃ በሆርስ ፓወር ነው የሚባለው። እሺ ኪዩሪዮሲቲ እሺ ሶ 1000 ምናምን ነው ያልሽ? 600 ሆርስ ፓወር ማለት እንትን ሃይብሪድም ነው። ቪት ስንት ነው? ቪት 90 ሆርስ ፓወር ነው። ሶ ኮምፓሪዝኑ ማለት ወደ 1600 ማለት ይደርሰላት ሂሳብ ላይ ጥሩ አይደለም። 1000 10 20 23 24 አካባቢ ማለት ነው። እሺ ቪትዝ ያልኩት የምታውቁት ቪትዝ ነው ብዬ ነው። እሺ እና ደግሞ የነሱ ፋሲሊቲ ያደርገኛል። እንዴት ላይክ
W16 የራሳቸው ብቻ ነው እስካሁን ሌላ ካምፓኒ የለውም። ያ እና ደግሞ በቃ ኢንጂነሪንግ በቃ በጣም ነው እኔ እንጃ ሳይንሱ ማለት ለመረዳትም ቴክስ ዩ በጣም አይ ቲንክ ብዙ ሰው ስለ መኪና ይቅርታሽ በጣም ነዳጅ ትጨምሪበታለሽ ታበሪያለሽ በቃ ጠጥቶ ይሄዳል የሚል ኮንሰፕት ነው ያለው ስለ መኪና። ይሄ ነዳጁ በዚህ ጋር ሄዶ ኢንጀክት ተደርጎ ፊውል እንትን ብሎ ያኛው ፓወር የሆነ ቦታ ስቶር ተደርጎ በእንትን ምናምን ነገር ሄዶ ጎማ እንደሚያንቀሳቀስ ምናምን ብዙዎቻችን አናውቅም እና ለዛ ይመስለኛል ኢትስ ሶ ፋሲኔቲንግ። ሪኮመንድ የምታደርጊን ቪዲዮ ዶክመንተሪ ምናምን ይኖራል ለማያውቅ ሰው ገብቶ እንዴ? ዶክመንተሪስ ላይክ የቡጋቲ የራሱ እንትን አለው ፔጃቸው ላይ እና የቱርቢሎን የምልህ ደግሞ በሰዓት እንትን ብለው ነው የሰሩት። ሙሉ አናሎግ ነው እና ላይክ ሰዓት አለ በሱ የቡጋቲ ሰዓት በሱ ሪዝን ተደርጎ የተሰራው ውስጡ ምናምን ላይክ ሲላስቀምጥላቸው ነው። እሺ አስቀምጥላቸው ሰዓቱን አወኩት ይመስለኝ። ራሱ ነው ኦልሞስት ላይክ ያለው ሙሉ ነገር አናሎግ ነው። ዲጂታል አይደለም። ዋትስ አናሎግ? ዲጂታል አናሎግ ላይክ ዲጂታል አይደል? ዲጂታል ማለት ያው ፕሮግራም ማለት ነው። ሙሉ አናሎግ ነው። ምንም ስክሪን ምናምን የላቸውም። የሆነ ነገር ራሱ አናሎግ ነው በቃ። ኦኬ እሺ ገባ። ከዛ ደግሞ የሰዓት ምልክቶች እንትኖች ናቸው ያለ ጌጆቹ ናቸው። ጌጆቹ ላይ የሰዓት ነው። ስክሪን ነሽ ምንድን ነሽ ምናምን ፋንሲ ነገር የለውም። ፋንሲ ነገር የለውም። እኔ ደግሞ that's classy ያ አይ ነው ወደድኩት። ቆይ ታየዋለህ እና this is nice። እሺ ሌላ ሁለት ጨምሪ። ሁለት ይቀርሻል። አንደኛ ቡጋቲ ሁለተኛ ፖርሽ አለ ፖርሽ ጂቲአር ፖርሽ ጂቲአር እሱንም ማስገባላችኋለሁ እኔ ስለማላውቃቸው እናንተም ስለማታውቋቸው ፖርሽ ጂቲአር እኮ ይሄንን ፎቶ እዩና ካንስሙ የሚሆንላችሁ ገብታችሁ እዩ። እሺ ፖርሽ ጂቲአር ሶስተኛ አይ ቲንክ ፖርሽ ኢትዮጵያ ውስጥ ሊሆን ሞራሉ ያ በጣም አለ ፖርሽ ነው ፖርሽ ያ ሴት ስትል ደስ የሚል ነገር አላቸው። እሺ ሶስተኛ የምሬ ነው ማልታው መኪና ቢሆን ላንድ ክሩዘር 79 ሲሪስ አላሽ እሱ መኪና አንድ ጊዜ ሄጄበታለሁ። ደግሞ ደብል ካቢን ነው። እሺ ደብል ካቢን ከኋላም ያለው ላይክ ድፍኑ ማለት ነው። አይ አይደለም እሱ ማለት ከኋላ ፒክአፕ ሲኖር ፒክአፕ ሆኖ ሁለት ጋቢ ነው። ባለፈው ለታ የአየር ኃይል ምናምን ነገር ላይ ሄደሽ ነበረ እና ስለሱ ትንሽ እንትን በይ። ምክንያቱም ሞር ኤንጂን ነው ዞሮ እዛኛው ሲሄድ ምንድን ነው የሚሆነው ጀት ኤንጂን ነው የሚሆነው እና ዞሮ ተመሳሳይ ነገር አላቸው እና እንዴት ነበር ኤክስፒሪየንሱ? ወይ ደስ ይላል። የምር ነው ሳውንድ ላይክ የመኪና ሳውንድ እንላለን። በጣም ፋሲሊቲ ሀይላብ የተሻለ ነገር እንዳለ ማለት ነው። ሀይላብ በዚህ አጋጣሚ ፋሲኔት የሆነበትን ሪዝንም በዛው አየሁት። ያው ይህን ያህል ስለ እንትን ማውቀው ነገር የለውም ግን ሀይላብን አየው ስለነበር አይ ዋዝ ላይክ ዛኔ መጀመሪያ ገና ቪዲዮዎች እየሰራ ዩዝድ ቱ እንትን ማለት ጋይድ ምናምን ያደረገኝ ነበር ወስከድ እና ፎሎ ምናምን አድርጎኝ ምናምን ያው እሱ በቃ ዛኔ አየው ነበር ቪዲዮቹ እና ከሱ ኢንትረስቱ ነበር ትንሽ ቢሆን ያህል ባይሆን ግን በቃ ሳየው ደስ ይለኛል። ከዛ የዛኔ 90 ዓመቱ ሲያከብር ሄድኩ። በጣም ጸዴ ቦታ ነው። እኔ መሄድ አስቤ ነበር ግን ከዛ ደግሞ የሄድኩት ደግሞ በማርኬቱ ነበር። ስለዚህ ሌላ ፋሲኔቲንግ እሱ ፓርት ለእኔ ትልቅ ነገር ትልቅ ላይ ምናምን ብዙ ሰው እዚህ ለእኔ ግን ምን ሆነሽ ነው? አንደኛ እሱ፣ ሁለተኛ ቪዲዮዎቹን እያየሁኝ ነበረ፣ ሶስተኛ ደግሞ እዛ ነበር የነዳሽው ማኑዋል የሆነ መኪና እየነዳሽ ነበር። ምን መኪና ነበር? አምቦ ነው። አይታውት እዛ መስሎኝ። ሶሪ ይቅርታ። ግን ጸዴ ነገር መሄድ በጣም ፈልጌ አልቻልኩም የዛኔ። እኔም አንዱን የሄድኩት who cares man experience was good በጣም ጥያቄዎቻችን ሞር መኪና ተኮር ሆኑ፣ ግን ወደ ህይወት እንመልሳቸዋለን ብዬ አስባለሁ። ከዛ በፊት ግን ስለ መኪና ብዙ ሰዎች ብዙ ቤተሰቦች ምናምን ነገር መኪና የሚነዱ አሉ በጣም ብዙና አብዛኛው ሰው ኤክስፒሪየንስ ነው ያለው ብዬ አስባለሁ ከእውቀት በላይ።
ምክንያቱም የሆነ ሲነዳ የሆነ ነገር ይፈጠርበታል፣ ያ ማስተካከል አለበት ምናምን ነገር እና ሞር ከኤክስፒሪየንስ እና ከእውቀት የትኛው ይሻላል ስለ መኪና? ሁለቱም ማለት ትችላለች፣ ግን አንዱን ምረጭ ብትባይ? ኦኬ ሁለቱም አስፈላጊ ናቸው ብዬ አስባለሁ፣ ግን አንዱን ምረጭ ብባል ኤክስፒሪየንስ ስላለው እውነት ለመናገር ኤክስፒሪየንስ አሪፍ ነው። ግን ደግሞ አሁን ያለበት ሲቹዌሽን እንዴት መሰለህ? ኤክስፒሪየንስ ያለው ሰው ኖሌጅ ያለውን ሰው ያጣጥላል። that's what we are inside especially automotive ነገር እና እኔ ይህን ያህል ሰርቻለሁ ይህን ያህል እንትን ብያለሁ። ግን ኤክስፒሪየንስ ያለው ሰው ደግሞ ምን አይነት እንትን አለው? ሞር ኤክስፒሪየንስ ብቻ ካለህ ነው የምልህ፣ ኖሌጅ ቀርቶ ነው የምልህ። ኤክስፒሪየንስ ብቻ ያለው ሰው ደግሞ እንዴት ነው ኖሌጅ ያስፈልገኛል ብሎ ያስብ ወይ በቃ በዛው ነው የሚሆነው። አሁን ኤሌክትሪክ መኪና አዲስ ነገር ነው። እዛ ላይ ራሳቸውን አፕዴት ከሚያደርጉ በቃ አትንኩብኝ የሆነ አይነት ውስጥ ይገባሉ። who have knowledge and experience ግን like ሁለቱንም ያካሄድና ራሱን አፕዴት ያደርጋል። ኖሌጅ እና ኤክስፒሪየንስ እንዳለ ሆኖ አሁን አዲስ እየመጣ ያለ ነገር ደግሞ አለ። ሞር ዶሚናንት እየሆነ ነው ካልቸሩ። ኢኮኖሚው ላይም ሞር ሁሉም ቦታም ዶሚናንት እየሆነ ያለ ነገር አለ which is EV ወይም ኤሌክትሪክ ቬሂክሎች በጣም እየበዙ ነው ሀገራችን ላይ እና በጣም ብዙ ኮንስፒሬሲዎች እና ብዙ አለመግባባቶች አሉ፣ ብዙ ሚስ አንደርስታንዲንጎችም አሉ። ጀስት ሲምፕሊ የምትነግሪኝ እንደ መኪና እንደሚያውቅ ሰው አሁን መኪና ላይ እየሰራ እንዳለ ሰው ትንሽ ብትነግሪኝ ዋትስ ዘ ዲፍረንስ እና ደግሞ የትኛው ይሻላል? የነዳጅ ነው ኤሌክትሪክ? አሁን ላይ ባለው ነዳጅ ሲቹዌሽን አይሳይ ኤሌክትሪክ ምንም ጥያቄ የለውም። ግን ነገሮች ተስተካክለው ቢሆኑ I have a question እስቲ ነገሮች ተስተካክለው ቢሆኑ ነዳጅ ያን ያህል ውድ ባይሆን እና ደግሞ በፍቃድ ቢሆን ምን መርጠው ላይክ ኤሌክትሪክም ነዳጅም እየገባ ምን ወስድ ቢሆን ብዙ ጊዜ ኤሌክትሪክ ብዙ ሰው ይመርጣል ብዬ አላስብም። ግን አሁን ያለንበት ሲቹዌሽን ግን ወደ ኤሌክትሪክ የሚገፋ ሲቹዌሽን ነው። እኔ አሁን ነዳጅ መኪና ነው የምወደው፣ ግን ለምን እጨነቃለሁ ለምን እጨነቃለሁ የሚለው አሁን ብዙ ሰው እየመጣለት ያለው ሀሳብ እሱ መሰለኝ አይደለ? ነዳጅ በጣም እየጠፋ ነው፣ እየተወደደ ነው፣ ለምን እጨነቃለሁ? እና ያለበት ሲቹዌሽን አሁን ላይ ደግሞ የኤሌክትሪክ መኪኖች ጉዳት ያለባቸውም ቢሆኑ አሁን ዲፍረንሱን ብትለኝ የኤሌክትሪክ እና የነዳጅ ብዙ ፓርቶች አሉት፣ ብዙ ሰርቪስ ምናምን በየኮርስ እዚህም ሰርቪስ አለው፣ ግን ብዙ ፓርቶች አሉት፣ ብዙ የምትቀየራቸው ነገሮች፣ ኦይል የምትቀየራቸው ብዙ ነገሮች አሉት። ኤንጂን መኪና ኖርማሊም ወጪ ያስወጣሃል። ሜንቴናንሱ ኖርማል ሜንቴናንሱ ነው እያልክ ደግሞ ነገር ቢበላሽ እያልክ ደግሞ ሲቪር የሆኑ ነገሮች ደግሞ ሞር ያስወጣል። ኤሌክትሪክ የሚፈራበት ሪዝን አንድ ባትሪው ነው። ባትሪው ነው ቢካዝ ባትሪው የመኪናው ግማሽ ነው። 3 ሚሊዮን ከሆነ 1.5 ባትሪ ነው። that's how it is. So due to that ፍራቻ አለው እና ደግሞ በተባለበት አሁን 8 ዓመት ከ8 እስከ 10 ነው የሚባለው፣ ግን 8 ዓመት ድረስ ቢሄድ ከዛ በኋላ ባትሪን ብቀይር የሚል ሰው ይኖራል። ግን it's very ውድ መሆኑ በቀላሉ ልቀይሪው ማቻነጋር ነው። that's the reason ብዙ ሰው ከዛ ውጭ ሌላ ችግር የለውም። እኛ ሀገር ደግሞ እንዴት ነው አንድን መኪና እስከ ጥግ መንዳትና እንትን እንወዳለን። ብዙ አመት ነው የምንይዘው አንድ ሰው መኪና ሲገዛ ብዙ አመት። እንደሱ አይነት ከሆነ ብዙ አመት የምትይዘው አይነት ከሆነ ኢንጂን መኪና ይሻላል። ግን ደግሞ if you're like አይ በቃ ኤሌክትሪክ መኪና ራሴን አፕዴት እያደረግኩ ማለት እየቀየርኩ ምናምን እንትን እንዳለው ካልክ ደግሞ ኤሌክትሪክ መኪና ብዙ ጊዜ ሳስበው ስለ መኪና ሳስብና ብዙ ሰዎች የሚሉት ነገር መኪና ላይ ኖርማል የነዳጅ መኪና ላይ የምታወጣውን የነዳጅ ኮስት if you save it up በስትክክልና ራስህ ማኔጅ ማድረግ ከቻልክ ከሆነ ጊዜ በኋላ ኤሌክትሪክ መኪና ገዝተህ ያንን ብር ባትሪ ማስቀየሪያ ይሆናል አይነት ሀሳብ አለ። እውነት ነው። ምክንያቱም መሰለህ የኤሌክትሪክ መኪና እውነት ሁለቱንም እኔ ነድቻለሁ። የኤሌክትሪክ መኪና ሲምፕል ነው፣ for everything ሲምፕል ነው እና ደግሞ ወጪ የለውም። ሄደህ ነዳጅ ምናምን የምትለው ነገር የለም። ትልቅ ወጪም አይደለም የእንትኑ የሚወስደው እስፔሻሊ ይሄ ሌቭል 1 የሚባለው ይሄ ኖርማል ወይ ደግሞ ይሄ 7 አምፔር እሱ ያን ያህል አይደለም የሚወስዱት ነው መለካ ያም ያን ያህል ውድ አይደለም።
አንጻራዊ ከነዳጅ በየጊዜው ከምትሞላው ከዛ ከሰርቪሱ ከዛ ከእንትኑ ግን አንድ መኪና የምር ኤሌክትሪክ መኪናው እስከ 8 ዓመት ከሄደለት he can change በጣም ጸዴ ዲል ይመስላል ኬፓቢሊቲ አለው ጸዴ ዲል ይመስላል ስፔሻሊ አሁን ስራ ላይ ያውሉታል የኤሌክትሪክ መኪናዎች አሁን ኢቭን ራይድ ላይ ምናምን ነገር እየበዙ ነው አሁን ላይ በጣም እየበዙ ነው somehow ለቢዝነስ ካሰብሽው የሚመስል ካልኩሌሽን አለው ግን only time can tell ትልቁ ችግሩ ይሄ ነገር ገና አሁን እየመጣ ነው የሚል ነገር ነው we didn't experience 20-30 ዓመት of this technology እና እሱ ነው ፍርሃቱ የሚመስለኝ እንጂ ፕሩፍ ከተደረገ በኋላ it's simple like vape የሆነ ሰዓት ላይ የሲጋራ ብቻ አልተርናቲቭ ነው ተባለ መጣ ሰዎች ተጠቀሙት ካን ጭራሽ ብሶ ተገኘ አይነት ኮንሰፕት ነውና እንደዛ እንዳይሆን ፍራቸው እንደዛ ይመስለኛል ያው እኛ ሀገር አዲስ ነገርም እንትን ማለት አንወድም ቤተሰቦች ሲያወሩ ምናምን ብዙ ጊዜ ካርቡሬተር በነበረበት ታይም ይላሉ እንትን ፊውል ኢንጀክሽን የሚገባው ይገባል ካርቡሬተር የሚገባው ይገባል በካርቡሬተር ዘመን ላይክ ፊውል ኢንጀክሽን የሚባል ተሰደብኩኝ አለ እነሱ ይገባቸዋል ብቻ ካርቡሬተር በነበረበት ሰዓት ፊውል ኢንጀክሽን መጣ የዛን ሰዓት በቃ ላይክ ማንም ላይክ በቃ እንትን በሚልበት ሰዓት ማለት ፊውል ኢንጀክሽን እንደ አዲስ እንደ ላይክ አሁን ነዳጅ መጣ ኤሌክትሪክ መጣ ያ በቃ እንዴት አይቻልም በቃ አይሆንም ከዛ ፊውል ኢንጀክሽን ያለው ሰው ወደ ካርቡሬተር ይቀየረው ነበር በዛ ሰዓት ነው የሚለው I don't know how you አልፈልግም ብለው ማለት ነው አልፈልግም ብለው ጭራሽ የፊውል ኢንጀክሽን ናቸውን ወደ ካርቡሬተር ያረጉ ሰዎች አሉ እያሉ ይነግሩኝ ነበር እና this is how it is አዲስ ነገር እኛ ሀገር we don't ቶሎ አክሰፕት አናደርግም ጥሩ ነገር ነው at the same time ደግሞ በቃ ሰው አክሰፕት ካደረገው በኋላም ኔጌቲቭ ነው still you know what I mean so እንደዛ አይነት ሲቹዌሽን ስላለ ምንድነው ስልክ የመጣ ጊዜ 666 ምናምን የተለያዩ ነገሮች ስላሉ የበርጠሚስ ቪዲዮ ነው ይመጣልኝ ስለ ስልክ ሲወራ ክብርነቱ ምናምን ብሎ ሚሊኒክ ጋር ስልክ ሲመጣ የሰራት የሆነች ቪዲዮ አለች ብቻ ቀጥ ይቅርታ 666 የሚሉ like anything that comes new እኛ ሀገር አክሰፕት አይደረግም የሆነ ቆይቶ ምናምን I think ብዙ ኢንዱስትሪዎች ብዙ ሴክተሮች የቢዝነስም የኢንተርቴይንመንት ምናምን ማናደርግበት ምክንያት እሱ ይመስለኛል አዲስ ነገር ለመቀበል አዲስ ነገር ችግር አለው አብሮትም ይዞት የሚመጣ ችግር አለው we can understand ግን ያንን ችግሩን አይቶ ኦኬ ይሄ ነገር አለ ግን ይሄኛው ነገር ያመዝናል ብሎ አመዛዝነን መውሰድ ላይ ችግር ያለ ይመስለኛል እንደ ኮሚኒቲ አይደለ ሶ ሞራንቺ የነዳጅ መኪና ላይ ብትሆኝም አሁን ላይ ባለው ሁኔታ ግን በአለም ሁኔታና ከዚህ በኋላም ይሄ ነገር ኤስካሌት እንደዚህ አይነት ኤስካሌሽኖች የመምጣት እድላቸው ሰፊ በመሆኑ ኤሌክትሪክ መኪና ያለው ሰው አትራፊ የመሆን እድሉ ሰፊ ነው አሁን ላይ ያው ምክንያቱም የነዳጅ ዋጋ በጣም ነው የጨመረው እኮ ባጭር ጊዜ ውስጥ በጣም እና አሁን ያለው ዋጋ ነሰሰሪ ዋጋ ነው ሲጨመር I think ሲስተካከል ጠብቃችሁ ግዙ ነው የምለው ከነዲ መግዛቱ አስፈላጊ አይደለም ይሄ የነዳጅ ዋጋውን ፍረስትሬት ያደረገው ሰው ሄዶ በዚህ ሰዓት ይቀንስበታል በጣም ማይሆን ትርፍ ነው የሚያዝብሽ እና መኪና ደግሞ አሁን ላይ አለመግዛት እንትን አይደለም ቅድም ያልሽው ጥያቄ ላይ ደግሞ እንምጣ ከመኪናና ከቤት የሚለው ነገር እኔ በጣም ረጅም ጊዜ ከሰዎች የተከራከርኩበት ኢሹ ስለሆነ እኔም ስቲል ካንቺ ጋር መስማማ ይመስለኛል ግን what do you choose እናንተስ ምን ትመርጣላችሁ እስቲ ኮሜንት ላይ ጻፉ እኔ መኪና ድሮም ሴቶች ሲባሉ መኪና ይወዳሉ እየቀለድኩ ነው መኪና like ባንወድ ይገርባል ሲጀመር ግን anyways እሺ ባንወድ ይገርማል መኪና እኔ አሁን እየነገርኩ ባለው ሁሉ it gives you reasons why I do that እና እኔ እንጃ እዛ ብተኛ ምናምን I don't think ላይፍ ስታይል ባረጋው I don't mind ጀምሬ ነው ኢትዮጵያ ውስጥ ትሬለር ምናምን አልተለመደም አንዳንዴ ሳስበው ምናምን ይሄ like land cruiser you know ከኋላ እንትን መጠለቅ ይችላል መሰራት ይችላል ያ so እሱን አድርጊ በስማም like travel ያርክ ላይፍ ቢኖረኝ that's what I love የነዳጅ ዋጋ ይገልሻል እሱነት ነው ግን I get it ዳንስ ላይ ስትደርስ ወይ እነሱ መኪና መያዝ የምትችልበት ሞመንት ላይ ያህል ነዳጅ የሚያሳስበው አይሆንም
እንትን ምንድን ነበር ስሙ ውጭ ሀገር ላይ ትሬለሮች ምናምን እንደዚህ አይነት ነገሮች በጣም የተለመዱ ነገሮች ናቸው። ኢቨን በመኪናቸው አሁን እንዳልሽው እየተንቀሳቀሱ የሚኖሩ በጣም ብዙ ሰዎች አሉ። በጣም ብዙ እኔ ያስቀምኛልና ዳም ነው የሚያስብለው። ስንወጣ እዚህ ሰፈር የሆነች መኪና አለች አሳይሻለሁ፣ በዛ ጋር ካለፍን ማን በቃ ያስቀኑሻል ነው የምልሽ። እንደዚህ አይነት ቦታ ከኋላ ቤት አድርገው ምናምን ይኖራል። እንደዚህ አይነት ላይፍ ለረጅም ጊዜ ይፈልጋለሁ። አይዳውትት ማለት I don't doubt it because የተለያየ ሀገር ይሄድ ያንን ማድረግ ግን like after አንድ 5 ዓመት 10 ዓመት ካሳለፍሽው በኋላ you have to settle ያ ብቻ ግን በወጣትነት እድሜ ነው ተጠቀሙበት። ግን እናንተ ማለት ትራቭል አድርጉ፣ የምትፈልጉትን ነገር ሀስል አድርጉ፣ ተፍተፍ በሉ ምናምን ነገር እና ለትራቭል ብቻ ሳይሆን ያንን it's like የሆነ like I want to feel that you know off-road መኪናዎች እንደሆነ so I want to feel that off-road ከሆነ ነገር መውጣቱ I want to feel that እና በጣም ጸዴ ሀሳብ ነው። እዚህ ላይ መጨመር የምፈልገው ነገር ምንድን ነው ኢን ጀነራል ሁላችንም ፓሽናችን ውስጥ ስንገባ የሆነ ነገሮችን ስናደርግ ክሪቲሲዝሞች ይመጣሉ። ሰዎች ወደኛ የሆነ ነገር ማለታቸው አይቀርም እና ቅድም ነግረሽኛል በእንትኑ መጀመሪያ ኮሜንቶች ላይ ቪዲዮዎች ላይ ምናምን ነገር ግን እነዛ ነገሮች አሁን ፓሽኑ መከተል ለሚፈልግ ሰው ስለ መኪናም ሊሆን ይችላል ፓሽንሽን እየተከተልሽ ነው ብዬ ስለማስብ ማለት ነው እና ፓሽኑ መከተል ለሚፈልግ ሰው ምን ትመክሪዋለሽ? እነዚህ ነገሮች እንዴት ነው እንትን ማለት ያለበት? ፓሽን አሁን እኔ ብዙ ጊዜ ፓሽን ምንም ራት አይሆንም ምግብ አይሆንም የሆነ ገንዘብ አይሆንም በጣም ብዙ ጊዜ ተብያለሁ። ፓሽን የትም አያደርስም። እኔ በጣም ብዙ ፓሽን ነበረኝ፣ በጣም ብዙ ሰው ብሎኛል። ላይክ የሚያውቀኝ ሰው ምን ያህል ፓሽኔት እንደሆንኩ ያውቃል። አሁንም ላይክ ቲክቶክ ላይ እንዳየኸው ነው ግን ያውቃልና ለእኔ ዞሮ ዞሮ የማትወደውን ነገር እያደረግ ከምትኖር ፓሽኔት የሆንከውን ነገር እየቀጠልክ ማድረግ it have a meaning in your life. Yes. ህይወት ላይ በጣም ሚኒንግፉል የሆነ ነገር ነው ብዬ ነው የማስበው እና like anything related to me የምታገኘው ከመኪና ጋር related ነው። it's not እና ደግሞ ከዛ ዘለለ አንድ ሰው የሆነ ራዕይ ሊኖረው ይገባል ብዬ አስባለሁ። ራዕይ yeah I don't want to make it complicated ግን ራዕይ ሊኖረው ይገባል። ያን ካለ you have a purpose to live ብዬ አስባለሁ። ያ ነገር ከሌለህ ግን ዝም ብሎ ኤቭሪዌር መባከን ነው ብዬ ነው የማስበው። ኤቭሪዌር መባከን እና ሁሉንም ነገር መሞከር አንድ ነገር ላይ ሴት አድርጎ ያንን ላይክ መከተል that's beautiful ነገር in life ለእኔ it's come like ያንን ነገር ማግኘቴ especially 10ኛ ክፍል እያለሁ ኮቪድ ታይም ላይ ነው እንትን ያልኩት። መኪና ያለሽ ፍቅር really ምን ስታረጊ ያገኘሽው? ኖ ከዛም በፊት ነው ግን like visioning እንትን ያልኩት ነው ማለት ነው። ኦኬ ሶ እሺ ገባኝ። ሶ መኪና የሚባለው ነገር ውስጥሽ የገባው መቼ ነው? ከሱ ተነሽና ከዛ ወደ ራዕዩ እንድንገባ ማለት ነው። ሶ መኪና የወደድኩት በአባቴ ምክንያት ነው። ኦኬ shout out to my dad አባቴ ወዳለሁ እና ሜካኒክ ምናምን ሆኖ አይደለም ምናምን መኪና ላይ ይሰራ ነበር ምናምን እሱ ነው that's the only thing መኪና ላይ ይሰራል። ትልቅ ምንድን እንትን አይደለም ጋራዥ ምናምን አይደለም ግን ልጅ እያለሁ he used to make me sit in his እንትና ያስነዳኝ ነበር። like I need to feel አደርጋት ነበር መኪና ምናምን ግን that was very ከዛ እያደገ ስንመጣ like ትምህርት ቤቴና ቤቴ like distant ነው 10 ደቂቃ ምናምን ቢሆን ነው ሁልጊዜም like እኔ like ካደግ ደግሞ በጣም ቅርብ ናቸው። እኔ ቤት የምኖርበትና ትምህርት ቤት ብድግ ብለሽ ነው የምትወጪው። ያ እና በዚህ በምንሄድበት ጊዜ ከፋዘር ጋር አብረን በመኪና በምንሄድበት ጊዜ ወንድም ያለ 5 ዓመት በልጠዋለሁ it doesn't seem 5 ዓመት ምንበላለጥ because ስንጣላ ነው እና ፊት ለፊት መግባት ጋቢና መግባት በቃ like ዋር ነው። አምስት ዓመት በልጫለሽ እኮ ስራታ ይስምድ አይ ነው ግን ፋዘር ደግሞ ያቀብጠው ነበር። እሺ የመጨረሻ ልጅ ነው እና የመጨረሻ ልጅም ስለሆነ ብቸኛ ወንድም ነው። ኦኬ ከዛ like በጋቢና በመግባት እንጣላለን። የፈጠነ ቁርሳችን በልተን እዛ መግባት because
መሪ እንይዛለን። ይሄ እሱ ይቆጣጠራታል። ግን እኛ መሪ ይዘን እዛች 10 ደቂቃ ትሞላም እንግዲህ ብንነጣት ትምህርት ቤት እስክንደርስ እንይዛለን። በቃ አትንካቢ እጁ እንደዚህ ሲያደርገ በቃ በጣም እናደደና በቃ እሱ ፓርት ትንሽ ስንሆን እሱ ፓርት ግራጁዋሊ ፍሎ እያደረገ ነበር። ከዛ ደግሞ እንትን ውሃ እንትን አምጪና እንትን ኩላንት አድርጊበት እባላለሁ። በቃ ዳወዝ ማይ ብሎይንግ ላይ ማለት በቃ ታምነሽ ለዛ ስራ እና ማሞቅ መኪና ማሞቅ በቃ ትልቅ ነገር ለኔ እና ነይ አምጪ ውሃ ምናምን ሮጬ እኔ ነኝ የማመጣው እና ይዤ በቃ ውሃ ማድረግ እኮ ወይ ለዋይፐርሱ ነው ወይ ለኩላንቱ ውሃ አደርጋለሁ። ከዛ አሙቅ ይባላለሁ በቃ ዳስ ማይ እና ዳወዝ በጣም ትልቅ ነገር። ከዛ እንደዛ እያልኩ በጣም ደግሞ ፋስን ገብቼ አይ ነበር 12ኛ ክፍል ላይ ምናምን ስደርስ ኮቪድ ላይ ምናምን ሜካኒካል ከመምረጤ በፊት ሳይንቲስት መሆን ነበር ፈልገው። ሁላችንም እና ሳይንቲስት ከልጅነት ከእውቀቴ ማውቀው ሳይንቲስት መሆን እንደምፈልግ ነው። That's what I know. ከዛ ሳይንቲስት I don't know ምን ሳይንቲስት መሆን እንዳለብኝ ራሱ እኮ የሆነ ሀሳብ የሆነ ነገር ፕሮብለም ሶልቭ ማድረግ ወዳለሁ። በቃ እንደዛ ነው ሳይንቲስት እሱ ነው ብዬ ነው እኔ ማይንድ ሄዳለሁ። ከዛ እህቴና ባሏ በዚህ አጋጣሚ እህቴና ባሏ አስክን ሚ ምንድን የምትገቢው ምናምን ኦልሬዲ ኮቪድ ላይ ነን አልገባንም ግቢ እንትን አድርጎብናል ሸሽቶ። አንድ ነገር እዚህ ጋር የኔ ባቾች ታውቃላችሁ ኮቪድ ላይ ዩኒቨርሲቲ የገቡ ሰዎችም አሉ። ይሄ በጣም ገራሚ ነገር ነው። አልገባሁም እኮ ዩኒቨርሲቲ ኦፍ ኮርስ ግን ከኮቪድ በኋላ ነው እንግዲህ የገባችሁት። ከኮቪድ በኋላ የሚማር ሰው አለ። እሺ እኛ እኮ በፈረንጆቹ እድሜያችን ብንጠየቅ 10 ብለን ነው የምንጀምረው። እሺ ከዛ ኮቪድ ላይ ገባል። ኮቪድ ምንድን ነው? ኮቪድ ሲመጣ በቃ የሆነ በቃ በርን ዘግታ ምናምን ያለው ምንድን ነው የምፈልገው የሚለው ነገር ማይንድ ላይ ይኖራል። ግን ያኔ አልነበረም። በቃ ሳይንቲስት ምን የዚህ የት እንዳለ ራሱ አላውቅም እኮ ሳይንቲስት አሎ እና በዩኒቨርሲቲ ደረጃ ራሱ የሚሰጥ ምን እኔ አላውቅም እሱን። ከዛ ቤት ምንድን ነው እህቴ ምናምን እንደወትና ደወሉልኝና እህቴና ባሏ ቶልድ ሚ አናገሩኝ። ሳይንቲስት የሚባል ነገር የለም። ሳይንቲስት ከዛ ምንድን ሳይንቲስት ኦልዌይስ ነው የምለው የሆነ ፕሮብለም ሶልቭ ማድረግ ከመፈለግ የተነሳ ነው ይመስለኛል። ከዛ አይ ሳይንቲስት ከዛ የሆነ ውስጤ እንዲገባ ያደረገው ምንድን ነው መሰለሽ ሺ ሰድ ቱ ሚ ሜዲሲን ተምራለች ነው። እኔ ሜዲሲን ስማር ስፔሻላይዝ አላደረገችም፣ ግን ሜዲሲን ስማር ይሄ ከላይፍ ስታይል ጋር ይሄዳል ወይ ብዬ ቼክ ሳደርገው አይሄድም። ታውኮት አለችና ላይክ ላይፍ ስታይል የሚባል ቼክ አውት ደ ሳይንቲስት ላይፍ ስታይል አለች። በቃ እንደዚህ ነው ያለች። ከዛ ላይክ ኦኬ ከዛ ቼክ አደረገዋል ላቦራቶሪ ላይ እንደዚህ እያሉ ምናምን ላይክ ዳስ ናት ዋት አይ ዋንት ዳስ ናት ማይ ሆል ላይፍ ታይም እንዲሆን የምፈልገው እኔ አንድ ቦታ መቀመጥ አልወድም ኖርማሊ የሆነ በቃ ላይክ ፕሌስስ መሆን ደስ ይለኛል። ከዛ ላይክ ኖ በቃ አየሁት። ከዛ ቼክ አድርጊያቸው አይቲ ምናምን ኮምፒውተር ሳይንስ አሉኝ። እኔ ጭራሽ ኢንተረስቱም የለኝም ለእነሱ አይ ሃቭ ቱ ኮድ ማድረግ ምናምን እሱም ላይክ ኢንተረስቱ የለኝም። ከዛ በቃ እስኪ ቼክ ላድርግ ምናምን ብዬ ኢንጂነሪንግ ውስጥ ቼክ ማድረግ ጀመርኩ። ሶልቭ የሚያደርግ ነገር ስል እሱን ይመጣልኝ በቃ ኢንጂነሪንግ ውስጥ። ከዛ የተለያዩ ኤሌክትሪካል ምናምን ቼክ ማድረግ ጀመርኩ። እንደን I went out to the cars ምናምን ሜካኒካል ኢንጂነሪንግ I know deep down inside ያ ነገር እንዳለ ግን በቃ ዲም ሆኖ ይሁን ምን ይሁን የዛኔ ከዛ ቼክ ሳደርገው like electromechanics ይባላል። that was the one I wanted። አምቦ ስሄድ ግን የለም እዛ so ሜካኒካል ኢንጂነሪንግ ገባሁ በዛ ምናምን። ከዛ በቃ ሜካኒካል ኢንጂነሪንግ ከገባሁ በኋላ አውቶ ፊልድ እንደምመርጥ ሜካኒካል እንደምገባ አውቶ ፊልድ እንደምገባ አውቄ ነው የገባሁት ባይታዊ ኦልሬዲ ራእዩ አለሽ። ይሄ ነው ራእይ ማለት ጨርሼ ነው የገባሁት። ከዛ በኋላ ኤኒቲንግ አይ ዱ ሪሌትድ ቱ ኢት to the like the vision 12ኛ ክፍል ላይ like vision ያደረኩት ነገር
ከዛ በኋላ በቃ ላይክ አይ ወንት ቱ እንትን ቱ ዩኒቨርሲቲ ለዩኒቨርሲቲ ለመግባት ራሱ ክረምት ላይ ምናምን የገባ ነው። ኦልሞስት አመቱ አልቆ ነው የገባ ነው እና ገባን ምናምን በቃ ላይክ ሙሉ ተፈተንኩ ምናምን ፍሬሽማን ኮርስ ይባላል የዛን ሰዓት ሰው እሱን ወሰድን። ሜካኒካል ኢንጂነሪንግ መረጥኩ። በቃ ደወዝ ላይክ ያባበሉኝ ሰዎች ነበሩ ላይክ ኖ ሜካኒካል ኢንጂነሪንግ በጣም ለምፈልገው ነገር ገገማ ነኝ ገገማ ሁሉ ያስፈልጋል። የምትፈልጉት ነገር ደስ የሚለው ማይ ፋሚሊስ ኦኬ የምትፈልጊው ነገር ነው ዩ ኖ ኮንቲኒው ነው። ምክንያቱም ነገ አንቺ ብለሽኝ ነው ነገር ውስጥ የሚገባው ዩ ኖ ላይክ ቤተሰብ እድለኛ ነሽ እንደዛ አይነት ቤተሰብ ስላገኘሽ። አብዛኛው ኢትዮጵያዊ እንደዛ አይነት ቤተሰብ የለውም። እውነት ስሰማቸው ምናምን ዶርሜ የነበሩ ልጆች ለአባቴ ብዬ ለእንትና ብዬ ለለቅሶ ለመለቀሻ ብዬ ሰዋል በቃ ይሄ ላይክ እንትኑን አለ የሚፈልጉት ለእሱ ብዬ እግዚአብሔር ነ እኔ ራሱ ደዛ ላይ የምር ፎቶ መነሳት እኮ ይቻላል። ኖ ገባ እሱ ፓርት ምናምን ይሉሃል ምን ያህል እና እኔ ደግሞ በቃ ተይ አትግቢ ይከብዳል ነው ተብያለሁ። ኦፍኮርስ ይከብዳል ግን ከዛ ትሩ ታይም ያ ፓሽን መጣ። ከዛ አይ ቲንክ 5ኛ ዓመት ልገባ ክረምት ላይ ወደ ቪዲዮ ጀመርሽ። ግቢ ላይ ብዙ ሪሌት የምናደርጋቸው ነገሮች ብዙ ሰው ይኖራል ብዬ አስባለሁ። እንደ ምክር ከአንቺ ነው የተቀበልኩት አሁን ላይ ማለት ነው። ግግም ነው የተመቸሽ ነገር ላይ ግግም ብለሽ ይዘሽ እንትን ማለት ነው። በኋላ ማንም ያንቺ ኑሮ አይኖርልሽም። ራስሽ ነሽ የምትኖሪው። ደስ አላለኝም ብትይ ራስሽ ነሽ የሚደብርሽ፣ ደስ ቢልሽ ደግሞ ራስሽ ነሽ የምትደሰችው። በዛ ውስጥ ነው ቤተሰብም ጓደኛ ምንም የሚደሰተው እና ያሰባችሁትን ነገር አድርጎ። የመጨረሻ ጥያቄ ፐርሰናሊቲሽ መኪና ቢሆን ወይም ፐርሰናሊቲሽን በመኪና ግለጩ ብትባይ የምትፈልጊው ሳይሆን ፐርሰናሊቲሽን ምን አይነት መኪና ነው የምትሆኚው? አሁን it goes back አሁንም ይመለሳል ወዴት ሞዶ መኪና አይደለም ላንድ ክሩዘር ደረቅ ነኝ ማንን ማለት ነው። አንድ ጥንካሬ ብዬ አስባለሁ። ኦኬ ላይክ እንዴት ነው there is a life style የነበርኩበት ላይፍ ስታይል እና ከዛ ወጥቼ ለምፈልገው ነገር የሚሄደው ነገር like ኢንስፓየር ይሄ መኪና ኢንስፓየር የሚያደርገኝ ለዛ ይመስለኛል። like ገገማ ወጣችንም ገገማ ናት ገግሙ እናንተም ነው ያ like ስትሪንግዝም አላቸው መኪኖች ነው የምታውቃቸው ነው። እኔ ይገልጸኛል ብዬ አስባለሁ። like እኔ ፐርሰናሊቲ ብል እሱ ይመስለኛል እና like የሆነ ነገር ውስጥ ገብተው ምናምን መውጣታቸው ምናምን it makes me like ብዙ ጊዜ like discourage መሆንበት ታይም አለ። ግን I still like ታገኘኛለህ I show up በቃ like አለው በቃ I show up እና ትልቅ like መጥፎ ባክግራውንድ ኖሮኝ ምናምን ሳይሆን ግን whenever like የሆነ ነገር ሊበላሽብኝ ይችላል፣ የሆነ ነገር ሊሆንብኝ ይችላል። ተበላሸብኝ ብዬ ያሰብኩትን ነገር ከማድረግ ወደፊት ነው ሁሌም እና ያ like if I buy that የኔን እንትን ይገልጻል ብዬ አስባለሁ ላይፍ ስታይል። እና የሆነ ፖድካስት ላይ አይቼ መኪናው ምንድን ነው የሚለው 79 ሲሪየስ ነው ያለው እና አንድ ጋቢና ያላት እና መኪናዬ እንዴት ነው በጣም ነው የሚወዳት መኪናው እና የሆነ ስም አለው ይሰጣታል ለመኪናው። አዎ የምሬን ነው እና በቃ በጣም ነው የሚወዳት እና የሆነ እየገለጸ ሲያወራ I'm like በቃ በጣም ልጁ እንደ ፍቅረኛው በቃ እንደዛ ነው የሚያወራው። መኪናዬ እንደዚህ መኪናዬ እና ከስንት ዓመት የያዛት መኪና በቃ I'm like ታድሎ ያልኩት የምሬን ነው። በቃ የሆነ የሚገባው እነሱ መኪኖች የያዙ እና የሚወዱ ዝም ብለው የያዙት ሳይሆን በጣም የሚወዱት መኪና አለ እነሱ የያዙት ይገባቸዋል። የመኪናው ትርጉም ይገባቸዋል። የምሬን የት ገብቶ መውጣት እንደሚችል እና ያ ከኔ ፐርሰናሊቲ ጋር ይሄዳል ብዬ አስባለሁ። አሁን እንትን ስትይ ምን ትዝ አለኝ፣ ብዙ ጊዜ ወንዶች መኪናቸውን እንደ
ሴት ነው የሚመስሉት አይደለ? ሴቶች እንደ ወንድ ነው የምትመስሉት? ያ ፍቅረኛ ነው። ስሙ ኤላንትራ ነው። ስሙ ኤላንትራ ኤክስ ኤላንትራ፣ የፊቱ ደግሞ ቡጋቲ ነው አይደለች? መሀል ላይ ሁለት አሉ። ኦፍኮርስ የምሬ ነው። ምን ፊሊንግ ወይኔ ብታይኝ እኮ ይገርማል። የምሬ ነው። የሆነ መኪና ሳይ ወንድ ልጅ ሴትን ለማየት አንገቱ እስኪዞር ድረስ የኔ አንገት ይዞራል። ያልዞረም ግን አንዳንድ ወዶች ምን ልልሽ ነበር መሰለሽ እዚህ ላይ መኪና ብዙ ሰው አይገባም፣ ግን መኪና የሚወድ ሰው ይገባዋል። እና መኪና ትሪት የሚደረግበት መንገድ አለ አይደለም? ሃው ዱ ዩ ትሪት እንደ ሴትና እንደ ወንድ ይለያያል ወይስ አንድ አይነት ነው ትሪትመንቱ? ሴት ልጅ እንዴት ነው? እንደውም ሴት ልጅ ትሪት ታደርጋለች፣ ግን ቺኪ ዌይ አላት በብዛት። እኔ ግን ትሪት ይደረግ ምለው አንደኛ አሁን ኦልድ መኪኖች ምናምን የሚይዙ ሰዎች ትሪት የሚያደርጉበት መንገድ ደስ ይለኛል። የመጀመሪያው ኤሌክትሪክ መኪና ትወዳለች፣ የነዳጅ አትወድም፣ ካር ፐርሰን አይደለችም። ምን አይነት ውስጥ ነው ፕሮፌሽን እና እንትን መለየት አለብን። ሲቀጥል ኢቪን አክሰፕት ያደረግኩት እንዲህ መሰለህ፣ ኖርማል እኮ አይደለም ኤሌክትሪክ ቬሂክል ኖርማል እኮ አይደለም። ኢቪ ማለት ዝም ብሎ እንዲህ እንዲያርገው ያመጡት ነገር አለ። ዳትስ አን አርት ቱ ዩ ኖ ምንድን ነው ምናምን የሚለው ራሱ ኪዩሪየስ ያደርገኛል። አት ዘ ሴም ታይም ዩ ኖ መኪና የሚወድ ሰው መኪና ምንድን ነው ብሎ ሁሉንም የሆነ እንትን መሆን የለበትም። ጭፍንተኛ መሆን የለበትም። በቃ ጭፍን መሆን የለብንም። ኢቪ መኪናውንም ሪሌት አድርግ። ምንድን ነው ከነዳጁ ልዩነቱ? በአንዴ ይሄ መኪና አይሆንም ነው። ምንድን ነው ሪዝን? ምንድን ነው ባካፕ? ዋትስ ዩር ኤቪደንስ? እንደዛ ለማለት አሪፍስ የሚያስብለው ምንድን ነው? እና እሱን ነገር ለማወቅ የሄድኩበትን ርቀት አይ ቲንክ ዴይ ፑት ኢት ኢቪ እንዴት ሴት አስ አ ካር ፐርሰን ኢቪ እንደዛ ይባላል ምን አይነት ውስጥ ገባው። ቅድምም እንዳልሽው ከሆነ መኪና የምታስተምሪው ሰዎች ስለነዛ መኪኖች ነው አሁን እንዲኖራቸው ነው። ያ እኔ የጀመርኩበት ሪዝን ሰው ልጅ ማወቅ ስላለበት ስለ መኪናው ማለት they're getting scammed. people are getting scammed. I have gotten, our family has gotten scammed. ቤተሰቦቻችን ራሱ scammed ሆነዋል። due to that ነው ያ ትሪገር ስለሚያደርገኝ የጀመርኩት። there's a lot scammers out there በመኪና ጉዳይ የኔ ነው ብለህ ያንተ የማይሆንበት ሞመንት አለ። you never know ምን ላይ እንደ ሰዓት ምን ላይ ፌክ አድርገው ምን ላይ እንደ ፌክ መኪና እንዳሾሩ you never know. so ያን ነው እኔ ትሪገር ስፔሻሊ ትሪገር የምትሆኑበትን ነገር ስሩበት ብዬ አስባለሁ። በጣም ጎበዝ ትሆኝበታለሽ። ያ አሪፍ ትሆንበታለና ትሪገር ከማድረግ የተነሳ በጣም ብዙ ከማሰብ የተነሳ ነው ወደ ቪዲዮዎች የመጣሁትና ለምንድነው ሰው እስከሚደረገው አውቆት ይግባበት በሚለው ከገባና ኢቪ መኪኖችንም አውቃችሁ ግቡበት በሚል ቪዲዮ መስራት ጀመርኩ። ሰዎች ኢቪ መኪና ትወዳለች ብለው ኢቪም ስለምነዳ ስለሚያዩኝ ምናምን እንደዛ that's misunderstood ይደረግልኝ ነገር ከዚህ የኢንጂን መኪና በጣም ወደው መኪና ነገር ያለው ያ and the second one ማኑዋል አችንም ካር ፐርሰን አይደለሽም ምናምን አንድ ሰው ካር ፐርሰን ማለት አለማለት አይችልም ሲጀመር። ማንም አልሰጠውም ያንን ዩሮ አዘ ካር ፐርሰን አንድ ሰው መተ አንተ ካር ፐርሰን አይደለም አንተ ካር ፐርሰን ነህ ማለት አትችልም። አንደኛ እዚህ ላይ አንድ ጊዜ ይቀርታሽ እንትን ብዙ ሰው ካር ፐርሰን ማለት ካርን ዲኮሬት ማድረግ ይመስለዋል። የማሳመር ምናምን የሆነች ስቲከር እዚህ ጋር ምናምን እስከ እንትኑ ቲንት ማድረግ ምናምን ይመስለዋል። ውስጥ ላይ ማት ምናምን ነገር የሆነ ነገር መፍጠር ይመስለዋል። እና እዚህ ኖ አንደኛ ባይ ዘ ዌይ ሰው ቲንት የሚያደርገው ለአይኑ ለውበት አይደለም። ለውበት አይደለም። ትላልቅ ሰዎች እንዳይታዩ ነው። ባይ ዘ ዌይ ለውበት አይደለም። ውበት ይፈጥርለታል፣ ግን ሰው እንዳያቸው ነው። that's the main reason ቲንት ያለበት reason ወይ ደግሞ አይንህን አሙሃል። ያንን ስላደረግ እኔ ጋር መጣ you can say I'm a car person ስቲከር ስለለጠሽ ነው you can say that። እና ይሄ ምንድን መሰለህ ካር ኢንዱስትሪውን እያብቃኩት ያሉ ሰዎች አሉ። ያው there's የሆነ የተብካካ ነገር አለ out there። እሱ እንዳለ ሆኖ አሉ ደግሞ ሰዎች ዲስከሬጅ ያደርጉ አሁን አሉ ወጣቶች ብታይና ምን ያህል ካር ያላቸው ኢንቱዚያስት በቃ ደስታቸው ለመኪና ያላቸው ደስታ ምናምን በጣም በቃ ስለ መኪና ያውቃሉ፣ ግን መኪናው እጃቸው ላይ አይደለም ምናምን ነገርና ያ ነገር ስላለ they felt
መኪና ስለሌለኝ እኔ ካር ፐርሰን አይደለም። ኦኬ ሶ መኪና ሳይኖርሽ ካር ፐርሰን መባል ትችላለሽ? ያ really yeah it starts with passion by the way it doesn't start ስላለህም ካር ፐርሰን አትባልም by the way wait so ካር ፐርሰን ለመባል መኪና ሊኖርሽ አይገባም መኪና ስላለሽ ብቻ ደግሞ ካር ፐርሰን አይደለሽም መኪና ስላለ ካር ፐርሰን ነው ማለት አይደለም መኪና ከሌለ ደግሞ ካር ፐርሰን አይደለህም ማለት አይደለም you know that's the reality passion እና ያን ነገር ማወቅ የመፈለገ ጉጉት በቂ ነው that's ሙሉነት ሲጀመር show off ስላላረክ አንተ ካር ፐርሰን አይደለም ማለት አይደለም okay it's up to perspective you. Yeah it's up to you ማንም መጥቶ አንተ ካር ፐርሰን አይደለም ያለ ዲስከሬጅ እንዲያረጋ አትፍቀድለት and then ማኑዋል ሴት ነው ማኑዋል አለ እንዳት ሴት ነው ሴቶች ናቸው ማይነዱት of course ሲምፕል ነገር እንወዳለን ምንም ችግር የለም ወንዶች አሉ out there እንደዛ ሴት ነው ምናምን የተባለ ወንዱ ሴት አይደለም so they want simplicity what's with the manual ነገር እኔ እሱ ነገር አጃመሩ አይገባኝም የሆነ ሰዓት ቲክቶክ ላይ ሲዘዋወር ሰምቻለሁ አንድ ሁለት ሶስት ሰዎች ሲያወሩ የሆነ ሰው ሲያወራ ማኑዋል አንተ ማንዳ ከሆነ ምናን ነገር ወንድ ነኝ እንዳትል አይነት ነገር ቪዲዮዎች አይቻውቃለሁ ማኑዋል እኔ የምወደው መኪና እንደነገርኩ ማኑዋል ነው and like what it ነው እነሱ መኪኖች like travel like ለትራቨል የሚሆኑ መኪኖች ናቸው so off road ነው ከከተማ ውጪ ሲሆን ማኑዋል is good እኔ ይሄን ነው የምለው ማኑዋል is good ከተማ ውስጥ ማኑዋል ለኔ ማማሰል እንደ ቅድሙ አይነት ነገር እንዳላረግ ነው ማማሰል ነው የምሬት ነው it's like ማማሰል ነው ለኔ የማስበው የሚወደው ይኖራል accepted ወደደው ግን like መታ like እኛ ጋር like ማኑዋል like ካልነዳስ እየነዳን ስላልሆነ መተኛ ጋር አይ ነው እየነዳው ስለሆነ እንደዛ የሚዩት ግን የነዳው ስላልሆነ አውቶማቲክ ሲዝ የኔ ኢንቲግሬት ማድረግ ትክክል አይደለም ሲቀጥል በዋጋም ዋይዝ ካየው አውቶማቲክ ዋጋቸው ከፍ ይላል you know ማኑዋል እንደውም ሪሴል ቫልዩ ይላቸው really yeah I don't know ከማኑዋል እና አውቶማቲክ መኪና ብታወዳደር አንድ ቢት አውቶማቲኩ ይበልጣል ሶ ምትኮራበት ነገር ራሱ አይደለም ነው ማለት ገባ ማኑዋል ትልልቅ ሰዎች ማለት like ቤተሰቦች ምናምን ስትነስታወራ የዛን ሰዓት ማኑዋል በቃ ጸዴ ነው የምልበት ሞመንትስ ነበረ እና የዛ ሞመንት humble አድርገውኛል አየልሽ ነገር ከብርሽ ይሄ ከባድ ነው ማለት እና like ነገር ከተባልሽ እኮ there is ትልቅ ነገር ነው ማለት ትልቅ ሰው ከሰደበሽ ችግር ነው እና እነሱ ነተው የጨረሱትን እኛ አሁን እንትን ያለን ነው of course ወጣትነትን መንዳት ፈልጋለህ of course መንዳት ፈልጋለህ because በቃ like መንዳት ፈልጋለህ ችግር እኮ የለውም ግን ዓለም እንደቴ ዝቅጥ አስደርገኝ አልፈልግም any means በቃ any means መብቴ ነው ሲቀጥል መብታቸው ነው especially ወንዶች አሉ out there discourage የተደረጉ በዚህ ጉዳይ ቡሊ ይደረጋሉ ያ እና እነሱ መኪና ስላላቸው መኪና የሌለው ያው ካር ፐርሰን እና አንተ መኪና ስለሌለ ምናምን አይነት ውስጥ ይገባሉና so I can be a car person yes መኪና አገዛለሁ ቀጥሶዬ ያ ብሬ ነው if that's passion ጀምራል ብዬ ማስበው ፍላጎቱ ካለ ስለማው ከፈለግ at least show me what you're doing if you're a car person show me what you're doing like people እንትን አድርገ ምናምን car person ነኝ ብትለኝ ሄዳ ዲኮር ቤት ሄጃ ሰርቼ ማንም ሰው መጥቶ እንደዛ ይልሃል ካር ፐርሰን ማለት ግን የሆነ ነገር መኪና ውስጥ ያለው ነገር ሶልቭ ማድረግ አይደለም አዎ ወይ ሰርቪስ ስታደርግ ሾሚ ወይ መኪና ሲበላሽ ራስ ስትሰራ ሾሚ መኪና ማለት እንደ ልጅ የምታየው ነገር ከሆነ ራስሽ ሄዳ ያሳየኸኝ ዋው ካር ፐርሰን ሌላ አልችልም there are በቃ ጸዲ ካር ፐርሰንስ out there by the way ያልታወቁ ማለት ሚዲያ ላይ የሌሉ ትላልቅ ሰዎች ምናምንና በቃ አንድ ከማከብራቸው አንዱ ዳዊት ቤት ኦኬ በጣም ማከብራው ሰውና like ቪዲዮቹን ማየው ሰው ነውና I don't know deep አሁን ግን መኪናውን ራሱ like የሚይዛቸው መኪኖችም ምናምን ሲሰራም ታይ በቃ that's car person ቢጌ ማስበው ለኔ ግን ያ አክሰሱ የለህም ማለት አንተም ከካር ፐርሰን አይደለም ማለት ግን that's how you show me what you are ስለ መኪና ማወቅህ እና ስለ መኪና የሆነ ነገር ሲበላሽ አንተም የራስን ችግር ይሄ ነው ብለህ
ከመጣ that's mind blowing ለኔ እንደ አከብርሃለሁ ይሄ ነገር ትክክል አይደለም አስተካክልኝ ከተባለ መታ ግን ምንድነው ችግሩ ብለህ ችግሩን ለሰው ሰተህ ከዛ በኋላ ችግሩን አስተካክዬ መጣው ነው ብለህ ብትመጣ that's not a car person you have to what's the point of you having a car if you're የምር passionate ከሆንክ ስለመኪና ወቅ መኪና እንዴት እንደሚሰራ ወቅ ይሄ ሙሉ ለሙሉ ነው ያውቅ አይደለም እንደዚህ ምለው ግን you have to know some that's why አሁን I'm going አሁን የሚሄድበትን ፓዝ የሚሄደው እነዚህ ነገሮች ለማወቅ ነው the more I know the more like የሆነ ነገር ቢበላሽብኝ ራሴ ነኝ ማድረገው ያ ትልልቅ ነገሮች አይሆኑ እንጂ አንዳንድ ነገሮችን ራሴ ማድረግ የምችልበት ነው እና like that's what car person is ለኔ የድሮ ወደ እንትሮቹ ከገባ ወደ ምኖች አፕግሬድ እና ማድረግ ከገባ that's እኛ ጋር የሚሆን ነገር አለ አሁን እኛ ሌቭል ላይ አይደለም የሆነ መኪናን እንትን በቃ like የሆነ ቱቦ ጨምረበት ና ማድረግ አይሆንም በእኛ አሁን አለው ታዲያስ ብሩም አይኖርህም ወጣትም ስትሆን ደግሞ ባይሆን አንድ ነገር አስተውሽኝ ጋራጅ መሰራበት ላይ የሆነ ልጅ አለ እና አቶዝ መኪና ገዝቶ አይደለም ይሄን ቪዲዮ ያየው አላውቅምና ከምር ማለት ነው የማይሰራ ነው መኪናው ገዝቶት በሆነ ዋጋ ሞተሩን አሁን ገጥሞ እየጨረሰው ነው እና he is building it መኪናዋን that's a great person ግን እንዴት ነው መሰለህ that's a car person ደግሞ አንድ car person አሁን ሜካኒክ ምንላቸው ኦኬ ያ አይደለ it's not that car person አይደለም ሳይሆን ፕሮፌሽን ነው ያኛው ፕሮፌሽንም አለ እንትን ለማድረግ ፈልጌ ነው ፕሮፌሽኖችም አሉ ግዴታ ፕሮፌሽኑ ሊኖርሽ አይገባም እሱ ነው ማለት ፕሮፌሽኑ ካለ ያን መኪና ያርጋ ትችላለህ ግን እንዴት ነው it's start with passion ምልበት reason due to this ነው passion ከሌለ it doesn't make sense ብትሰራው መኪናዬ ለመንዳት ነው እንጂ ለመኪና ፍቅር አይደለም that's what I'm saying የምር ፍቅር ኖሮት ከሆነ ያደረገው ደግሞ that's በቃ something else it gives it feeling to it ነው የሆነ ላይፍ ይሰጠዋል ፍቅሩ like የእናት ምግብ ሲባል ፍቅር ስለሚጨመርበት ነው እንዳይባለው ማለት ነው that's the same thing እዛ ጋር ፓሽኑ ነው የሚለው ለዛ ነው ሰው ፓሽን ካለው he's a car person የሚለው due to this reason ፕሮፌሽንን እየቀላቀል ነው እና ደግሞ ፕሮፌሽን ጸዴ ነገር ነው ፕሮፌሽኑን ግን መታ ለኔ car person እሱ ይሰራልን መታ car person ነኝ አትለኝም አውቶማቲኩ ላይም እንደዛ አውቶማቲክ አላማስልም አማስሉ ዳንተ እኛ easy ሆኖ መንገድ እንሄዳለን I think you don't have to እንደዚህ ፍረንተም እኔ አልጠላም ካልኩ like ረጅም መንገድ ነው ምን እንደሱ ቢፈልገው it doesn't make sense yeah that's what I'm trying to say ከተማ ውስጥ it's so draining እኔ አብዛኛው ብትጠይቃቸው ባላንስ እንደዚህ አልኩ ምናምን ከምትይ አብዛኛው ብትጠይቃቸው ድራይቭ ላይ አድርገን ፓርክ ላይ እንደዚህ ይችላል I know ምን እንደሚሉ ታውቃለህ ማኑዋል መንዳት ምናምን ብሎ ሲያነሱ ምን እንደሚነግሩ ታውቃለህ you connect to the car ይልሃል of course you እየሰማሽው ምናምን በቃ ኮኔክት ያናንዱ ነገር አንተን ታንቀሳቅስ አንተን ድራይቭ የምታደርገው አውቶማቲክ ላይ ግን true አውቶማቲክ ላይ ግን ዲሌይ ታደርጋለህ ትነዳለህ ያ ግን ኢዚ ነው ይሄኛው it's easy ያን የሚሉበት ሪዝን ነው ማለት ግን ያንን ስለነዳ አንተ የተለየ ሰው አይደለም ላይ ከፈጣሪ የተመረጥክ ምናምን ሰው አይደለም the very simple thing ነው እና ምንድነው ያከብደውብሃል it's like ትልቅ ነገር ያደርጋል ትችላለህ ማለት ሞዴሬት ነኝ ትችላለህ በቂ ምን ጃፍቃር ስትወጪ እሱ መቻል ትችላለህ ያ በቃ በቂ ነኝ ግን like ምንድነው ብዬ ላስረዳ like መታ ማኑዋል እንትን ማለት አስፈላጊ አይመስለኝም በቂ ነው ያለ ሲመጣ ሰሻል ያ ማሰልኩኝ ነው የምለውና ባይራል ለመውጣት የምትጠቀሙት ነገር አስተካክሉ I think ለፐብሊሲቲ ምናምን ለምሳሌ እንደዛ ነገሮች ናታከታረግ ብዙ ትሪገር ያደርጋል ብለሽ ስለምታስቢ እውነት ትላልቅ ሰዎች I think እንደዚህ ምናምን ያዩት ቪዲዮን I think አየልሽ ነገር ነው I'm very sure that of course there are demo people ትላልቅ መኪና የሚይዙ እኔ በቃ ሞዶ ትላልቅ መኪና ላይ ነው ማኑዋል በቃ ገባ እኔ ጠልቻለሁ ማኑዋል ግን እዚህ ከተማ ውስጥ I don't accept it ለኔ በቃ easy ሲሆን it's just the right choice
እኔ ደግሞ ፕሮፌሽንም ስለሆነ ነው መሰለኝ እንደዚህ ቢለው ገባኝ። እሱን እና የኤሌክትሪክ ምናምን ነገሩ ደግሞ ኢትስ አባውት ፕሮፌሽን ማስተማር ስላለብሽ እና ያለውን ነገር አድሬስ ማድረግ ስላለብሽ ያለውን አድሬስ ማድረግ አለብኝ እና የተለያዩ እንትኖችንም እየሰጠን እንገናኛለን። ባይ ዘ ወይ ትሬኒንጎችን ነው የሚሰጠን። ሪሊ ትሰጫለሽ? መኪና ትሬኒንግ የምትፈልጉ ከሆነ ሀኒ ጋር መሄድ እንዳረሱ ፌራ ሶሉሽን የሚባለው ፌራ ሶሉሽን ፒኤልሲ ፌራ ሶሉሽን ፒኤልሲ ትሬኒንጎችን እየሰጠን እንገኛለን። ኢቪ ላይ በጣም አሁን እኮ ጥሩ እንትን አለ ጋር ፓርትነር አድርገን አሁን ላይ ጥሩ ነው። በጣም ያልተገባበት ሴክተር ስለሆነ አሁን ቶሎ ቢማሩ ምናምን ነገር ዳሰንም ትሬኒንግ ሲና በጣም ጸዴ ኦፖርቹኒቲ ነው። ከናኦሊቪ ጋር ፓርትነር አድርገን ናኦሊቪ ጋር ስሞቹን አስገባችኋለሁ። ኖ አይዲያ ግን እሷ ጋር ሂዱ ታውቃለች እሷ እና ትሬኒንጎችን እየሰጠን እንገኛለን። እና አንድ ስቴፕ ኤቭሪ ታይም ራስህ ማለት አለብን። አንተ ራሱ ያው ስትሬን ብታየው እመጣለሁ ቼክ ኢት አውት እና ዩ ካን ማለት ያለውን ነገር ቢካዝ አሁን ወደ ኢቪ ወደ ቴክኖሎጂ ዋይዝ ምናምን አዲስ የሚመጣን ነገር ማወቅ ኢንዱስትሪ ውስጥ መግባት በጣም ጥሩ ነው። ኦፖርቹኒቲ ትጠቀሚያለሽ ቶሎ ላይክ እንተስቶን ቶሎ ወደ አዲስ ነገር መግባት አሪፍ ነገር ነው። ካየሁት ነገር ራሳችሁን እንትናት ወደ እኔ መጀመሪያ ኢንጂን ካር በቃ መጀመሪያ አካባቢ ከዛ አሁን ኤሌክትሪክ ሲመጣ አሁንም እኮ ኢንጂን ካር ነው ግን ማኒ ዋይዝ ፕሮፌሽን ዋይዝ ፕሮፌሽን ዋይዝ ስቴት ራስን አፕግሬድ ለማድረግ ማወቅ ያለብን ማወቅ አለብን። እንትኑ ስለመጣ አይሆንም ብለን አሁን ኤአይም ዘመን ነው ሰው አርቲፊሻል ኢንተለጀንስ አለ ሰው የተለያዩ ስራዎችን እንሰራለን። እንዲሁም ከጀነራል ሞተርስ ካምፓኒ ጋር አብሬ እሰራለሁ። ጋራጅ ውስጥ እኔ መጥቼ ቼክ አደርጋቸዋለሁ ኦፍ ካሜራ ዛሬ ሀኒ ጋር የነበረን ቆይታ ይሄ ነው። የመጨረሻ መልእክት ካለሽ ማስተላለፍ የምትፈልጊው? የመጨረሻ መልእክት የሚሆነው አይ ቲንክ ምስጋና ነው። ላይክ podcast, it's my first podcast in though. Really? Yeah. እና ከዚህ በፊት ሬዲዮ ላይ ቀረብኩት and podcast የመጀመሪያ ነው። ደንባራ ነበር ከዛሳት ዛሬ ግን በጣም ጥሩ ነበር። ኢዚ ጎይንግ ነበር መስለኛል። እና ላይክ ማመስገን ፈልጋቸው አንደኛ ፈጣሪ ማመስገን ፈልጋለሁ፣ አምላኬ ማመስገን ፈልጋለሁ cuz it's a step every time you do ነገር it's a step እና እግዚአብሔር ይመስገን። ወተኛ ነው ቤተሰቦቼን ማመስገን ፈልጋለሁ፣ ወዳቸዋለሁ። እናትና አባቴ more love እና like because they were ማለት ይሄን ፓሽኔን እንድከተል ካረጉኝ ነገር አንዱ ቤተሰቦቼ ናቸው። እና like ራይንም የሰጠኝ አምላኬ አመሰግናለሁና እንዲሁም ደግሞ ላንተ because like it's a great podcast አሁን ያለው ፖድካስት በጣም አሪፍ ፖድካስት ነውና that was okay ምናምን ሲነግረኝ I'm like okay because I used to see your videos and it was very inspiring በጣም እና please continue አሁን መመለስ ይቀጥል ጥሩ ነው እና እኔም ስለመጣሽ በጣም ነው የማመሰግነው። አክብረሽኝ እዚህ ድረስ ስለመጣሽ እኔም በጣም ከማያቸውና ኢንስፓየር ከሚያደርጉኝ ቲክቶከሮች ውስጥ አንዷ ነሽ። ምክንያቱም ካር ኤሪያ ላይ ኢንተረስትድ አይደለሁም ኢን ጀነራል የሚበዛ ቢፍ ምናምን ስላለው ደስ የማይሉ ወሬዎች ስላሉ ወይም ኢንክሉሲቭ ነው ብዬ ስለማላስብ ግን ዛሬ ብዙ ነገር ተምሬያለሁ። በአንቺ ቪዲዮዎችም ብዙ ነገሮች ተምሬያለሁ። ቼክ ማድረግ እንዳረሱ የእሷን ቲክቶክ ፔጅ ኢንስታግራም አለሽ? ኢንስታግራሟንም ከታች ሜንሽን አደርጋለሁ፣ ቲክቶኳንም ሜንሽን አደርጋለሁ። በጣም የሚገራርሙ ኢንፎርማቲቭ የሆኑ ቪዲዮዎችን ነው የምትሰራው። ስፔሻሊ መኪና መግዛት የምትፈልጉና ስለ መኪና ማወቅ የምትፈልጉ ሰዎች ካላችሁ፣ በዛ በተጨማሪ ደግሞ በተማረችበት በሜካኒካል ኢንጂነሪንግ እየሰራች ነው የምትገኘው። ስፔሻሊ ካር ዲያግኖሲሶች ላይ ምናምን ነገር በጣም ትሰራለች። በጣም ታታሪ ሰራተኛ ናት። በጣም ጸዴ ሰው ናት። በጣም ተጫዋች ሰው ናት። ያው ቪዲዮን ሙሉ እስካሁን አይታችሁታል ብዬ አስባለሁ። ካላያችሁትና ይሄን ደግሞ ቲክቶክ ላይ የምታዩ ከሆነ ዩቲዩብ ላይ ገብታችሁ ቼክ ማድረግ እንዳረሱ። የዛሬ ቆይታችን ከሃኒ ኢምፓየር ወይም የመኪና ኢምፓየር ቢልድ እያደረገች ወይም የመኪና ኮንተንት ክሬሽን ቢልድ እያደረገች ካለችው ወጣት ኢንቱዚያስት ነው የሚባለው
ካርፐርሰን ጋር ነበር የቆየ ነው። ያው ወዳችሁታል ብዬ ተስፋ አደርጋለሁ። ስለ ኮሜንት ላይ የሆነ ነገር ጻፍ አድርጉ። ኢንጌጂንግ ነገሮች ሲቲዎች መሀል ላይ መጨመር ይኖርብኛል ከዚህ በኋላ ግን እዚህ ድረስ ካያችሁ አይቀር ሰብስክራይብ ማድረግ እንዳረሱ። አዲስ ፖድካስት ነበረ። ያው አዳዲስ ድምጾችን እናመጣለን፣ ትላልቅ ድምጾችን ደግሞ እናስተላልፋለን። ይመቻችሁ። ባይ። የኔ መጨረሻ ሁልጊዜ ባይ ነው።